በግዞሽ ሸለቆ ጠላት የሚመታው አሸምቆ ከአንበሳው መንጋጋ ለጣር የተጣለ ነበረ ወገኔ የቆሰለ ጌታ ደርሶለታል፣ ወንጌል ልኮለታል፣ ሰማያዊው ብርሃን በርቶለታል። መልእክተኞች ወጡ፣ ጠላትን ገጠሙ፣ በመስቀሉ ጉልበት ድል አደረጉ። ዓለምና ትርፋን ወደ ኋላ ገብቶ ከመታወቅ ይልቅ መናቅ መርጦ ዘሩን ተሸክሞ በለቅሶ የሚዘራ በደስታ ያጭዳል ከአምላክ ጋራ።
ቸርነቱ ልክ የለው አይቋረጥ ልግስናው አንድ ቀን ጎድሎበት አያውቅ አምላኬ ሁሌ ሙሉ ነው። ታማኝ ነው እግዚአብሔር መቼ ሰው ይጥላል ማንም አይንቅም ደርሶ ይታደጋል። በእውነት ለታመኑት እሱ ለተጠጋ ያወጣል ጌታዬ ከጠላት መንጋጋ። ታማኝ ነው እግዚአብሔር መቼ ሰው ይጥላል ማንም አይንቅም ደርሶ ይታደጋል። ሰላም ጤና ይስጥልኝ። እንደምን አላችሁ? የጌታ ሰላምና ጸጋ ለሁላችሁ ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር እናመሰግናለን። ስለዚህ ማለዳ በጌታ ምሕረትና ቸርነት ተገናኝተናል። ዛሬ ደግሞ ከእግዚአብሔር ቃል በሳምንት 2 ጊዜ ረቡዕና ዓርብ እንደምንማረው ተከታታይ የሥነ መለኮት ትምህርት የምታምነውን እወቅ በሚል ታይትል እየተማርን ያለ ነው። ዛሬ የምንማረው ስለ ሥላሴ ነው። እንግዲህ በዚህ ኤሪያ ላይ እንመለከታለን። ከዛ በፊት ግን በተለያየ መንገድ ሰሞኑን ስንጸልይላቸው የነበሩ ሆስፒታል የነበሩ ሰዎች ጸልየንላቸዋል። ሰክሰስፉል የሆነ ውጤት ነው ያለው። እግዚአብሔር እናመሰግናለን። ኦንላይን ቸርች ምእመኖቻችን ጸልዩልን በሚሉት እየጸለይን እግዚአብሔር መልካም ነገር እያደረገን ያለው። አንድ እህታችንም እንዲሁ የእናቷን መታመም ነግራን ጸልየናል። እግዚአብሔር ረድቶናል። ክብር ሁሉ ለእግዚአብሔር ይሁን። ጸሎትን የሚሰማ አምላክ አለን በያለንበት። እንግዲህ ቤተ ክርስቲያን ሄደን የሆነ ሰው እጅ ጭኖብን እንደዚህ ካልሆነ የሚመስለን ሰዎች አስተያየታችን እንድንለውጥም እንድናስተካክል እግዚአብሔር በሁሉ ቦታ የተጸለየን ጸሎት ይሰማል። የእናንተን ጸሎት እግዚአብሔር ይሰማል። ቀጥታ የምትጸልዩትን እግዚአብሔር ስም የተባረከ ይሁን። ቀስቲ ለ1 ደቂቃ ጸልየን ቀጥታ ወደ እግዚአብሔር ቃል እንሄዳለን። ልዑል ሆይ ክብር ላንተ ይሁን። ወደፊትህ በትህትና እንመጣለን። አዋቂ አንተ ብቻ፣ ሁሉን ቻይ አንተ ብቻ፣ በሁሉ ቦታ የምትገኝ ጌታ ሆይ ለአንተ የሚሳን የሌለ ጻድቅ ፈራጅ፣ እውነተኛ አምላክ፣ ቅዱስ አምላክ፣ ብርሃን የሆንክ አምላክ ዛሬ በፊት እንድንመጣ በዕድሜያችን ላይ ይህንን ቀን ጨምረህልን በዚህ ማለዳም በዚህ ምሽትም በዚህ ቀትር በተለያየ ስፍራ ያለን ቅዱሳን በፊት መጣን። ጌታ ሆይ ስለ ምሕረትህ ተመስገን። በፊት እንድንመጣ ብቃት የሰጠህን አንተንህና የልጅ ኢየሱስ ክርስቶስ ደም በላያችን ተረጭቶ ብቃት ስለሆንን አባ አባ የሚለው የልጅ መንፈስ በውስጣችን ስላለ ክብር ላንተ ይሁን። አሁንም በኢየሱስ ክርስቶስ ስም ቃልን ስንማር መንፈስ ቅዱስ ሆይ ወደ እውነት ሁሉ እንድትመራን የልቦን አይኖቻችንን እንድታበራልን በውስጥ ማንነታችን እንድናውቅህ እርዳን። ጌታ ሆይ አንተን የምናቅ ሰዎች አድርገን። ጌታ መንፈስ ቅዱስ እነሆ አስተምረን፣ ከእኛ ጋር አሁን በዚህ ሰዓት የታመሙ ቢኖሩ ይፈወሱ። በዚህ ሰዓት በተለያየ ሐዘን ውስጥ ያሉ ይጽናኑ። በእንቆቅልሽ ውስጥ ሆነው ግራ የተጋቡ መስማት እስከማይችሉ ድረስ አእምሯቸው የተያዘ ሰዎች በኢየሱስ ስም እረፍት ይሆንላቸው። ምናልባት ደግሞ ጌታ ሆይ ስምህን የማያውቀው እንደሚገባ የማይከተሉ ቢኖሩ አንተን በማወቅ ዛሬ አካሄዳቸው እንዲስተካከል እንጸልያለን። ይህንን ምስጢረ ሥላሴን ስንማር በሰው አእምሮ ልንገልጸው አንችልምና መንፈስ ቅዱስ አግዘን። ድካማችን ብዙ ነው። ብቃት የሚሰጠን ጌታ ሆይ አንተ ጸጋ በእኛ እንዲገለጥ ራሳችንን ባዶ አድርገን ለአንተ አደራ እንሰጣለን። አስተምረን፣ ወደ እውነት ሁሉ ምራን፣ በኢየሱስ ስም አሜን። ሃሌሉያ። የጌታ ስም የተባረከ ይሁን። እንግዲህ ስለ ሥላሴ ስንማር ወይንም ደግሞ ስለ
ምስጢረ እግዚአብሔር ስንማር እንደ ሌላው ትምህርት ወይም እንደ ስብከት ዝም ብለን እናውቀዋለን ብለን ጥቅስ የምንገጣጠመው ነገር ሳይሆን ሬቨረንስ ያስፈልገዋል፣ አክብሮት ያስፈልገዋል። ምክንያቱም ሙሉ እውቀት የለንም። ከወዲሁ ነግራችኋለሁ። ማንም ሰባኪ፣ ማንም አስተማሪ የሥላሴን ትምህርት እንደ ማንኛውም ትምህርት 1 2 3 ብሎ ሊያስረዳችሁ ሊያበራላችሁ አይችልም። መንፈስ ቅዱስ ሲረዳ ብቻ ነው። ስለዚህ የእግዚአብሔር መንፈስ ቅዱስ አስተማሪነት ዛሬ በጣም ያስፈልገናል። ምክንያቱም ትንሹ ሰው ትልቁን እግዚአብሔር 1 2 ብሎ ሊያስረዳ አይችልም። እግዚአብሔር አምላክ ነው። እግዚአብሔር ትልቅ ነው። እኛም አናውቀውም ይላል መጽሐፍ ቅዱስ። ስለዚህ ሥላሴን ወይም እግዚአብሔርን ያየው ማንም የለም፣ በቅፉ ያለው አንድ ልጁ ብቻ እሱ ተረከው ይላል። ስለዚህ ያለ ክርስቶስ ኢየሱስ ያለ መንፈስ ቅዱስ እርዳታ እግዚአብሔር የሚባለውን አምላካችንን ሙሉ ለሙሉ ልናውቀው አንችልም። በጣም እንደውም ይህን በጣም ከአእምሮ በላይ መሆኑን ለማሳየት ይመስለኛል አባቶቻችን ምን ይላሉ? ምስጢረ ሥላሴ ይላሉ። ምስጢረ ሥላሴ ማለት በጣም ምስጢራዊ ነው። አውቀናል ብለን አንጨርሰው። መጽሐፍ የሚለውን ጥቅስ እነግራችኋለሁ፣ ግን እግዚአብሔርን በሙላት ለመግለጥ የሚችል ከኢየሱስ ክርስቶስ ኢቭን መላእክት እንኳን ቢሆኑ ኢቭን የሰማይ ፍጥረታት እንኳን ቢሆኑ እግዚአብሔርን በሙላት ማወቅ የኤተርኒቲ ጉዳይ ነው። ኤተርኒቲ የሚያስፈልገንም እግዚአብሔርን የበለጠ ለመማርና ለማወቅ ነው። ስለዚህ በትህትና መንፈስ አሁንም አፕሮቻችን ትህትና ያስፈልገዋል። ጥቅስ አወቅን ማለት እግዚአብሔርን ሙሉ ለሙሉ አወቅን ማለት አይደለም። የሥነ መለኮት አስተማሪዎች እንሁን፣ የተለያየ እውቀት ደረጃ ላይ እንድረስ፣ በሰው ዘመን ተቆጥሮ የተሰጠ ወረቀት ሊኖረን ይችላል። ግን እግዚአብሔርን አውቀዋለሁ ማለት በጣም 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 ጥሩ ያልሆነ አካሄድ ነው። እግዚአብሔር ትልቅ ነው፣ እኛም አናውቀውም፣ እንማረዋለን። ግን ስለ እሱ እንማራለን። በትህትና ስፒሪት እንሆን፣ በትህትና መንፈስ እንሆን። ስለ እግዚአብሔር ስንማርም ሆነ ስናስተምር፣ በተለይ ምስጢረ ሥላሴን ስናስተምር እና ብዙ መጽሐፍቶችን አይተናል። ብዙ መጽሐፍቶችን አገላብጠናል። ብዙ መጽሐፎች ስለ ሥላሴ ተጽፈዋል። ብዙ ጥቅሶች፣ ብዙ አስተሳሰቦች ተጽፈዋል። ግን በዛ ውስጥ ልናይ የሚገባው መጽሐፍ ቅዱሳችን የሚናገረውን እውነት ነው። መጽሐፍ እንደሚል እውነት ነው። ከእውቀት ከፍለን እናውቃለን። ሙሉ እውቀት እዛ ስንሄድ ነው የሚኖረን። ኢቭን ስለ ጌታ ስለ ኢየሱስ ክርስቶስ ሙሉ እውቀት የሚኖረን እዛ ስንሄድ ነው፣ ከእሱ ጋር ስንሆን ነው። ያ ቀን ደግሞ ሩቅ አይደለም። ክብር ለእግዚአብሔር ይሁን። ጌታን እናመሰግናለን። እዚህ ስለ ሥላሴ እንግዲህ ስንማር ምናልባት ብዙዎቻችሁ ከዚህ በፊት አዲስ አይደላችሁም። ትምህርተ ሥላሴ ምስጢረ ሥላሴ በመባል ይታወቃል። ይህንኑ ለመግለጥ ሰዎች የተለያየ ምልክት ይጠቀማሉ። ምስሎችን ሥላሴን ለማሳየት ማለት ነው። እና እነዚህ አይነት ስዕሎች ታያላችሁ በጥንታዊ በኦርቶዶክስ ቤተ ክርስቲያን፣ በካቶሊክ ቤተ ክርስቲያን፣ በጥንቷ ቤተ ክርስቲያን እነዚህን ምልክቶች ትመለከታላችሁ። 3 ትራያንግሎች ተገናኝተው ማለት ነው። ይሄ የሥላሴ ምልክት አድርገው ይጠቀሙበታል በጥንቷ ቤተ ክርስቲያን ማለት ነው። ሌላው ታዋቂ የሆኑ የሥላሴን ትምህርት በጣም በቤተ ክርስቲያን ውስጥ እንዲሰርጽ ካደረጉት ዕውቅ ገናና ብዙ ሰዎች አሉ። ከነዛ አንዱ አትናቴዎስ ነው። አትናቴዎስ በግብፅ ይኖር የነበረ ሰው ነው። ስለሱ ሃይላይት የሆነ ነገር ልንገራችሁ እና ይሄ ስለ የክርስቶስን አምላክነት ወይም the deity of Christ ወይም ኢየሱስ አምላክ ነው የሚለውን ትምህርት ዲፌንድ ሲያደርግ የነበረ የቤተ ክርስቲያን አባት ነው እና በዚህ ምክንያት እስከ ኒቂያ ድረስ ሄዶ ነበር። በኒቂያ ወደ 325 አካባቢ ላይ ስብሰባ ነበረ። በዛ ስብሰባ ላይ አሪዮስ ትምህርት ከዚህ በፊት ነግሬያችኋለሁ፣ ወይም ዘመናዊ የጆቫ ዊትነስ አስተምህሮ የተወገዘበት በ325 የአብያተ ክርስቲያናት ተሰብስበው ቅዱሳን አባቶች አውገዘውታል የጆቫ ዊትነስን ትምህርት። ስለዚህ ይሄ በኒቂያ ላይ በነበረው ቦታ ላይ በመደገፉ የሥላሴን ትምህርት በመደገፉ
በጣም ብዙ መከራ የገጠመው ሰው ነው እና በዚህ ምክንያት አርዮስን ተቃውሞ ከቤተ ክርስቲያን አግዷል። ከዚህ ምክንያት ኤጲስቆጶስን ተቃውመውታል። ወደ 5 ጊዜ ወደ ስደት ወርዷል። እንደው በዘመኑ የነበረውን ፖለቲካዊ ነገር አያይዘውበት ወደ እስር ሁሉ የወረደ ሰው ነው ሥላሴን እምነት በማመኑ። ምክንያቱም በዘመኑ የአርዮስ ትምህርት ወይም የጆቫ ዊትነስ ትምህርት ዓለምን ሞልቶት ነበረ እና በዚህ ምክንያት ነው ወደ ምርኮ የሄደው ማለት ነው። ይሄ ሰው በጣም አስተዋይና ምርጥ የሆነ ሰው ነው። ቃላቶቹ መርጦ የሚጠቀም ሰው ነው። ጸሐፊ ነው። ለቤተ ክርስቲያንን እምነት ዲፌንድ ያደረገ ሰው ነው። ስለ ሥላሴ ዲፌንድ ያደረገ ሰው ነው እና ስለ ሥላሴ ከመነጋገራችን በፊት ብዙ ሰዎች ምን ይላሉ? የሥላሴ ትምህርት የሚባለው የመጣው ከፓጋን እምነት ነው ይላሉ። ይህንን የሚሉ አስተማሪዎች አሉ። በትህትና ነው አሁንም የምናገረው። ጆቫ ዊትነሶችን ምሳሌ አድርጌ ብጠቅስ እነሱ በሥላሴ አያምኑም። እንደገናም ደግሞ የሐዋርያት ቤተክርስቲያን በኢትዮጵያ ወይም ኦንሊ ጂሰስ የምትባሉ ቤተክርስቲያን በኢትዮጵያ ይህን እምነት አይቀበሉም። ስለዚህ እነሱን በክርክር ለመጠምዘዝ እና ለማሳመን መሞከር የማይቻል ነገር ነው። ምን ማለት ነው? በክርክር ጴንጤንም ማሳመን አትችሉም። በክርክር ማንንም እምነት ማሳመን አትችሉም። ግን ያለንን እውነት ይሄ ነው፣ ምናምነው ይሄ ነው ብለን በትህትና እንናገራለን እና በአሮገንስ ወይንም ደግሞ እኔ ከእናንተ አውቃለሁ በሚል በዛ ስፒሪት አታገኙኝም። ስለዚህ የዛ እምነት ተከታዮች የሆናችሁ ከሆናችሁ ይሄ የኛ ቪው ነው። ልታቀበሉም ላትቀበሉም ትችላላችሁ፣ መብታችሁ ነው። ግን መጽሐፍ ቅዱስ የሚለው ይሄ ነው የተረዳ ነው ብለን ሼር እናደርጋችኋለን። ስለዚህ በእግዚአብሔር ቃል የምንመለከተው እንግዲህ ሥላሴ የሚለውን ነገር ከመነጋገሬ በፊት አንድ ነገር እንድታውቁ ፈልጋለሁ። ዓለም አንዳንዶች ምን ይላሉ? በፓጋን እምነት በተሞላችበት ዘመን ላይ 3 አማልክቶች ወይም ሥላሴ የሚለው ሐሳብ ከዓለም የመጣ ነው። የግሪክ የባቢሎን እምነት ሴም ታይም የኢጂፕሽያን ጋድስ በሶስትዮሽ የተጠሩ አሉ። የሂንዱ አማልክቶች በሶስትዮሽ የተጠሩ አሉ። ከዛ የተወሰደ ኮፒ ነው የሚሉ ተቃዋሚዎች እንዳሉ ከወዲሁ ልነግራችሁ ፈልጋለሁ። የተለያየ መጽሐፍቱን ስታነቡ ልታገኙ ትችላላችሁ። ግን ዓለም ላይ ስትመለከቱ የፖሊቴይዝም የሚባል አምልኮ ነበረ። ፖሊቴይዝም ማለት ነው ፖሊ ማለት ሜኒ ማለት ነው፣ ብዙ ማለት ነው። ቴይዝም ማለት አምልኮ ወይም አምላክ ማለት ነው። ቴኦስ ከሚለው ግሪክ ቃል የመጣው አምላክ ወይም እግዚአብሔር ማለት ነው። ብዙሃናዊ አማልክቶች ማለት ነው። ወደ ህንድ ሀገር ብትሄዱ በሚሊዮን የሚቆጠሩ አማልክቶች አሉ። ፖሊቴይዝም። ስለዚህ ፖሊቴይዝም የሚለው ምንድን ነው? ኤሎሂም ወይም እግዚአብሔር ብለን የምንጠራው እሱ ከነዚህ ከፖሊ ወይም ብዙ ከሆኑት አማልክቶች አንዱ ነው ማለታቸው ነው። ለዚህ ነው አሁን አንድ ሂንዱን ሰው ህንድ ሀገር ሄዳችሁ ወይንም ደግሞ እዚህም ባላችሁበት ሀገር አንድ ህንድ አግኝታችሁ ኢየሱስን ተቀበል ብትሉት ችግር የለበትም፣ ኢየሱስን ይቀበላል። ምክንያቱም ከአማልክቶቹ አንድ ነው ብለው ያምናል። እሱ ብቻ ኢየሱስን ብቻ አይደለም፣ አባቱ የስጋ አባቱ እንኳን እንደ አምላክ ነው። ምክንያቱም እኔን የወለደኝ እሱ ነው፣ የፈጠረኝ እሱ ነው፣ አባቴም አምላክ ነው ብሎ ጠዋት ጠዋት ተነስቶ በወተት ጣዖታትን እያጠቡ አበባ እያደረጉ ያመልካሉ። በአባታቸው ፎቶ ላይ አበባ ጉንጉን ያደርጋሉ። ይሄ እንደ አምላክ ያመልኳቸዋል፣ ዕጣን ያጥኑላቸዋል። አንሴስትራል ወርሺፕም ነው እና ብዙ አማልክቶች አለው። ህንድ ሀገር ሄጄ ማየት እድል ገጥሞኛል። አንድ ሙሉ ህንፃ ወይንም ደግሞ ጥንታዊ የሆነ ካስል የሚመስል የአማልክቶች ህንፃ አለ። ሚሊየንስ ናቸው፣ ሚሊየንስ ሊትራሊ። አንዳንዶች አቧራ ላይ ያሉት ትንሽ ጉንዳኖች አምላክ ናቸው ብሎ የሚያመልኩ አሉ። ስለዚህ መሬት ላይ ሲሄዱ መሬት እየጠረጉ ይሄዳሉ። በመንገድ ሲሄዱ እንዳይረግጡ፣ አማልክቶቻቸውን እንዳይረግጡ መኪና ሃይዌይ ላይ ከሃይዌይ ላይ ከቦምቤ ወይም ከሙምባይ ተነስተን ወደ ፑና የሚባል ሀገር እየነዳን ስንሄድ መሀል መንገድ ላይ ላምት ከቆመች በፍጹም ሰው ክላክስ አግረው አያስደነብሯቸው። ወርደው በስነ ስርዓት መንገድ አስይዘዋት ነው። ላም አትበላም፣ ቆዳ ጃኬት አያረጉም እና አምላክ ናት ላምም። ሌሎችም አማልክቶች አሉ። በአይነት አማልክቶች አሏቸው እና ያ አገር ፉሊ ፖሴስ የሆነ ነው። በጣም አጋንንታዊ የሆነ አሰራር ያለበት አገር ነው እና የሂንዱ አማልክቶች
እልፍ ናቸው፣ በቁጥር በጣም ብዙ ናቸው። እነዚህ የምታዋቸው የእነሱ እንትኖች ናቸው እና ፖሊቴይዝም በዘመኑ ነበረ። ከዛ ቀጥሎ ሌላ የምንመለከተው ከፖሊቴይዝም ሌላ አይዲያሊዝም የሚባላል። የዚህ መስራች እዛው እንደጻፍኩላችሁ ፕሌቶ ይባላል። ፕላቶኒዝም የካቶሊክን ቤተክርስቲያን የበረዘ ነው በጣም እና ሰው መንፈሳዊ ስብዕና ነው ይላል እዛው ጽሑፉ ላይ እንደምትመለከቱት እና እውነተኛ እውቀት የሚገኘው በአእምሮ ብቻ ነው ይላል። ስለዚህ መንፈሳዊ እውቀት የሚባል የለም፣ ሁሉን ነገር በአእምሮ ነው የምናውቀው ይላል። ይሄ አይነቱ ሜንታሊቲ፣ ይሄ አይነቱ መረዳት በቤተ ክርስቲያን ውስጥ ገብቶ ሰማያዊ የሆነውን መንፈሳዊ የሆነውን ነገር በአእምሮ ለመረዳት ፍልስፍናዊ በሆነ መንገድ ለመረዳት አይዲያሊዝም ይባላል። የፕሌቶ ፍልስፍና ነው። ለዚህ ፖሊቴይዝም አልኳቸው፣ አይዲያሊዝም አልኳቸው። ሌላው ደግሞ ሪያሊዝም የሚባል አለ። ሪያሊዝም የአርስቶትል የፍልስፍና ውጤት ነው እና ይሄ ደግሞ የሚለው ምንድነው? ከሚታየው ዓለም ጀርባ ምንም ነገር የለም። በቃ ምንም ነገር የለም። ይሄ የምናየው ዓለም እሱ ብቻ ነው ያለው። ለዚህ ገሃዳዊ ዓለም ብቻ ነው እውነት። ይሄ ስፒሪቹዋል ወርልድ ወይም ደግሞ መንፈሳዊ ዓለም የሚባል የለም የሚል ሰው ነው። ስለዚህ ስለ እግዚአብሔር ስንነጋገር እነዚህ ሰዎች ሪያሊዝም አይደለም የምታወራ ወይም ደግሞ ገሃዳዊ ነገር አውራ፣ እስቲ አሳየኝ፣ እግዚአብሔርን አሳየኝ የሚሉ ሰዎች ከገጠሟቸው ሪያሊስቶች ናቸው፣ ሪያሊዝምን የሚያምኑ ናቸው። የአርስቶትል ደቀ መዛሙርት ናቸው ማለት ነው። ስለዚህ ገሃዳዊ ዓለምን ብቻ እሱን ብቻ ነው እውነት ብለው የሚያምኑ፣ ከገሃዳዊ ዓለም ጀርባ መንፈሳዊ ዓለም አለ ብለው አያምኑ። ስለዚህ እግዚአብሔር አለ ብለው ማያምኑ ማለት ነው። ከዚህ ጋር አብረን የምንመለከታቸው ሌሎች ደግሞ ፓንቴይዝም የሚባል አምልኮ ያላቸው ሰዎች አሉ። ስለ ፓንቴይዝም ስንነጋገር ይህም በጣም አንዱ ምንድነው ፍጥረትና ፈጣሪ እኩል ናቸው የሚል ነው እና ምን ማለት ነው? ባጭሩ ፍጥረተ ዓለም ሁሉ ይሄ ዩኒቨርስ፣ ጋላክሲ፣ በባህር ውስጥ ያለው፣ በሰማይ ላይ ያለው ከዋክብቶች ሁሉ እነዚህ ፍጥረተ ዓለሙ በሙሉ እና ፈጣሪው ዳር ደሴም የሚል ነው። ስለዚህ ፍጥረተ ዓለም ሁሉ አምላክ ነው የሚል ነው። ይሄ ፓንቴይዝም ይባላል። ፓን ማለት ኦል ማለት ነው። ቴይዝም ማለት ደግሞ ቀደም እንዳልኳችሁ ቴኦስ ከሚለው ከእግዚአብሔር ጋር የተያዘ ነው። ስለዚህ ኦል ኢዝ ጋድ ማለት ነው። ፓንቴይዝም ማለት ሁሉም አምላክ ነው። አንተም አምላክ ነህ፣ እኔም አምላክ ነኝ፣ ዛፉም አምላክ ነው፣ ወንዙም አምላክ ነው፣ ተራራውም አምላክ ነው። ዳትስ ፓንቴይዝም። ፓንቴይዝም ማለት እሱ ነው እና ተራራ የሚያመልኩ ዛፎች፣ ለዛፍ የሚሰግዱ ሰዎች ካያቸው ዳትስ ፓንቴይዝም እና ይሄ ከባህላችን ምናምናችን የሚባል ነገር ውሸት ነው። ኢትስ ፓንቴይዝም፣ ጣዖት አምልኮ ነው። እሺ ሌላው ከፓንቴይዝም ሌላ አንዱ ሌላው አምልኮ ደግሞ ፓነንቴይዝም የሚባል አለ። ፓነንቴይዝም የሚባል አለ። ምንድነው የሚለው? ምንድነው ፈጣሪ አለ የሚለው ኢሹ ለነሱ ችግር የለባቸውም። ፈጣሪ አለ ይላሉ። ነገር ግን ፈጣሪ ፈጥሮ በፍጥረት ጉዳይ አይገባም። የመጀመሪያው ስዕል ላይ የምትመለከቱት there is a God and there is a universe። ስለዚህ God directly involves፣ አምላክ በቀጥታ በዓለም ላይ በሚሆነው ጉዳይ ጣልቃ ይገባል። ያ ቴይዝም ነው፣ እኔና እናንተ ምናምነው ነው። እግዚአብሔር እንጸልያለን፣ እግዚአብሔር በጉዳያችን ይገባል። ግን ይሄ ፓነንቴይዝም የሚለው ግን በፍጹም እግዚአብሔር ፈጥሮታል። የስ ይሄ ፍጥረተ ዓለም የእግዚአብሔር ነው። በት እግዚአብሔር በሰው ጉዳይ በፍጥረተ ዓለም ጉዳይ ኢንቮልቭ አያደርግም። ስለዚህ ጸሎት አያስፈልገንም፣ ከእሱ ጋር ምንም ህብረት አያስፈልገንም። አንተ በራስህ ተወጣው፣ ፈጥሮሃል፣ በራስህ ተወጣ። ይሄ ፓነንቴይዝም ይባላል። ፓነንቴይዝም ይሄ አይነቱ ፍልስፍና ምናልባት እኛ በሃይማኖት ላደግ ነው አብ ወልድ መንፈስ ቅዱስ እግዚአብሔር እንዲህ ተብለን ላደግ ነው ወይ በእስልምናም ላደጉት ሰዎች እንግዳ ነው። ነገር ግን ወደ ምዕራቡ ዓለም ስትመጡ ከፈረንጆች ጋር ቆማችሁ ካወራችሁ እነዚህ ፍልስፍናዎች ውስጣቸው አለ። የግሪክ ፍልስፍናዎች ውስጣቸው አለ። አያችሁ፣ የተለያየ አሁን ኢዝምስ እያልኩ ምነግራችሁ ፓንቴይዝም እንደዚህ እያልኩ ምነግራችሁ እነሱ ውስጥ አለ። በእነሱ ፍልስፍና ውስጥ አለ። ዓለምን የሚያዩበት ወርልድ ቪው ወይንም ደግሞ ርዕዮተ ዓለማቸው ይሄ ነው፣ አመለካከታቸው። ስለዚህ ወንጌልን እነሱን ለማገልገል ማይንድ ሴታቸውን ማወቅ አለብን። ሌላው አይነት ምንድን ነው? ዴይዝም የሚባል አለ። ዴይዝም ማለት እንግዲህ ፈጣሪ አለ ይላል። ይሄኛውም ደግሞ ቅድም እንዳልኳችሁ ደግሞ ዴይዝምም በቃ እግዚአብሔር በሰው ጉዳይ ምን አያደርግም፣ ጣልቃ አይገባም።
ከዚህ የተነሳ ተአምራት የሚባል ነገር የለም እና ይሄ እንደዚህ ማለት ተአምር ተደረገ አያምኑም። ዴይዝም ዘሪዘ ጋር የስ እግዚአብሔር አለ ብትሏቸው እግዚአብሔር አለ ይሏቸዋል። ነገር ግን በቃ እሱ በራሱ ዓለም ነው ያለው፣ እኛ በራሳችን ዓለም ነን። በእኛ ጉዳይ አያገባውም። በሰው ጉዳይ ኢንተርፌር አያረግም። ሰው አይፈውስም፣ ተአምር አይሰራም፣ ባህር አይከፍልም። ከጥቅስ ብትጠቅሷቸው ኖ ዌይ እግዚአብሔር ባህር አይከፍልም፣ ይሄ የራስ ጉዳይ ነው፣ በድልድይ ትሻገራለህ እንጂ እግዚአብሔር ባህር ላንተ አይከፍልልህም ብለው የሚያምኑ ናቸው። ዴይስት ይባላሉ። እና እነዚህ እንግዲህ ብዙ ሃይማኖታዊ ሰዎችም አሉ። እንዲህ አይነት ሰዎች ሃይማኖታውያን ናቸው። እኔ እንዲህ ነኝ ምን ሃይማኖት ይላቸዋል። ግን የራሴ ጉዳይ የራሴ ነው፣ እግዚአብሔር እዛ ውስጥ አያገባውም። ስለዚህ ዴይስት ይባላሉ፣ ዴይዝም ይባላል። አይሆፕ ትምህርቴ ግልጽ እየሆነላችሁ እንደሆነ አምናለሁኝ። የሚሄደው ወደ ስላሴ ነው። አይዟችሁ። እንደው ምናልባት የዘልልኳቸው ካሉ እነዚህን ተመልከቷቸው። በእንግሊዝኛ ስለሆነ ይቅርታ አድርጎልኝ። ምክንያቱም በአማርኛም የሉማ በእኛ ባህልም ስለሌሉ የፈረንጆቹ ስለሆነ እንድታውቁት ያህል ነው፣ ለእውቀት ያህል ነው። ኤቲስቲክ የሚባሉ አሉ፣ ኤቲስት የሚባሉ አሉ። እነዚህ ምንድን ነው? እግዚአብሔር የለም የሚሉት ናቸው፣ ወይ ሪዝ ነው ጋር የሚሉ ናቸው። አግኖስቲክስ የምንላቸው አሉ፣ እግዚአብሔር አለ የለም ዳውት ላይ ጥርጥር ያላቸው ሰዎች ናቸው። ሌሎቹ ደግሞ ፖሊቲስቲክ፣ ቅድም ያልኳቸው ፖሊቲስቲክ የምንላቸው ብዙ አማልክቶች አሉ፣ እግዚአብሔር የሚባለውም ከነዚህ አማልክቶች አንዱ ነው የሚሉ ናቸው። ሌሎቹ ሄኖቲስቲክ የሚባሉ አሉ፣ ብዙ አማልክቶች አሉ፣ ግን ከነሱ አንዱ አውራ ነው ብለው የሚሉ ናቸው፣ ሄኖቲስቲክ ናቸው። ሌሎቹ ደግሞ ፓንቴስቲክ የሚባሉት እግዚአብሔር አለ ተፈጥሮ አለ፣ ሁለቱም አንድ ናቸው፣ አምላክም ተፈጥሮም አንድ ናቸው የሚሉ ናቸው። ሌሎች ደግሞ ዲስቲክ የሚባሉ አሉ። ሌሎች ደግሞ ሞኖቴስቲክ አንድ አምላክ ነው ያለው፣ እንደ ይሁዲዎች ወይም አይሁዶች የእስራኤል አምላክ ብለው የሚጠሩት እሱ አለ ብለው የሚያምኑ ናቸው። ሌሎች ደግሞ ትሪኒቴሪያን ሞኖቴስቲክ የሚባሉ አሉ። ትሪኒቴሪያን ሞኖቴስቲክ ምን ማለት ነው? አብ ወልድ መንፈስ ቅዱስ አለ፣ ግን ሶስት አማልክት አይደሉም፣ አንድ አምላክ ነው ብለን የምናምነው። ሞኖቴስቲክ ደግሞ የእስራኤል የብሉይ ኪዳን የሚያምኑት እስራኤላውያን አንድ አምላክ ነው ያለው፣ አብ እግዚአብሔር ብቻ አንድ አምላክ አለ። ይሄ ወልድ መንፈስ ቅዱስ ምናምን የምትሉት አምላኮች አይደሉም ብለው የሚሉት ናቸው። እስልምናንም እዛ ውስጥ ልትከቱት ትችላላችሁ። ሞኖቴስቲክ የሚባሉት እንደገና ትሪኒቴሪያን ሞኖቴስቲክ ደግሞ ክርስቲያኖች ማለት ነው። እሺ እግዚአብሔር ስም የተባረከ ይሁን። ከዛ እንግዲህ በመቀጠል ምናልባት አሁን ያልኩትን ጽሁፍ ከፈለጋችሁት እዚህ ጋር ልታገኟቸው ትችላላችሁ፣ ፎቶ ልታነሱ ትችላላችሁ። እንኳንም በአማርኛ አልኖረ አለኝ አንድ ሰው። እሺ ያው ፍልስፍና አያችሁ እያደግን ስለምንሄድ አያችሁ አሁን የዩኒቨርሲቲ ተማሪዎቻችን እየተማሩ ሲመጡ አዩ በድሮ አይዲያሊዝም በኮሙኒስት ኢትዮጵያ ኮሙኒስት በነበረችበት ዘመን ኮሙኒዝም ራሱ ፍልስፍና ነው። ማርክሲዝም ራሱ ፍልስፍና ነው። የትምህርት ቤት ውጤት ነው። ህዝባችን እየተማረ በመጣ ቁጥር እነዚህ አሁን ያልኳችሁን ነገሮች ማወቁ አይቀርም። ስለዚህ ይህን እያወቀ በመጣ ቁጥር ሳያስበው እዛ ተራ ውስጥ ይገባል። አያችሁ አሁን እንኳን ያለው ጄኔሬሽን ከኮምፒውተር የተማረውን አስበው በአንድ ጊዜ ግሎባሊስት ሆኗል። ስለ ዓለም ያለው እውቀት የተለየ ሆኗል እና የሚመጣው ትውልድ የተማረ ትውልድ ነው የሚመጣው። እንደ እናት አባቶቻችን በጣቱ የሚፈርም አይደለም፣ መጽሐፍ ማያነብ አይደለም፣ የሚያነብ የሚመራመር ትውልድ ይመጣል። እነሱንም ኮንቪንስ ለማድረግ እውቀት ያስፈልገናል። ተረዳዳን። ጌታ ይባረክ። እሺ ሌላው እንግዲህ የቀጠልን ስንሄድ አንዱ እንድታውቁልኝ ፈልገው እቺን ቻርትን ፎቶ ልታነሱ ትችላላችሁ። ቅድም ያልኳችሁን የአማልክቶች አይነት በቻርት አስቀምጬላችኋለሁ። ፈጣሪ የለም የሚሉ አሉ፣ አንድ አምላክ የሚሉ አሉ፣ ፖሊቴዝም የሚሉ አሉ። ከታች ያሉትን ይሄንን ቻርት እንደ ኖት ማስታወሻ መውሰድ ትችላላችሁ። ወደሚቀጥለው እሄዳለሁ። ስለ ስላሴ ትምህርት ነው የምንነጋገረው። እንግዲህ ፖሊቴይዝም ወይንም ደግሞ ብዙ አምላካዊነት ብዙ አማልክታዊነት ብዬ ብናገረው ይሻላል። ከሌሎች ሁሉ የተለየው የስላሴ ትምህርት ነው። የክርስትና ትምህርት ደግሞ በጣም ቁልፍ የሆነ አውታር የሚባል ወይንም ደግሞ ፒለር የምንለው የስላሴ ትምህርት ነው። የስላሴ ትምህርት እንግዲህ ምንድነው? በአብ በወልድና በመንፈስ ቅዱስ መካከል ያለውን ግንኙነት የሚያብራራ እርስ በርስ ሳያጋጭ የሚያብራራ መጽሐፍ ቅዱሳዊ ትምህርት ነው። ያለምንም ኮንፍሊክት አብ ወልድ መንፈስ ቅዱስ ስላሴን ከማመን በስተቀር
አለማመን በጣም ያስቸግራል። ለምን? ሶስቱም ዲፓርትመንቶች ተጽፎ በመጽሐፍ ቅዱስ ውስጥ ትመለከታላችሁ። እና ትልቁ አወዛጋቢ ነገር ምንድን ነው? እንዴት እግዚአብሔር አንድም ሶስትም ይሆናል? 1 + 1 + 1 = 3 የተማርነው እሱን ነው። ነገር ግን ኖ እንደሱ አይደለም ይላሉ። አንዳንዶች ደግሞ 1 × 1 × 1 × 1 ነው ይላሉ እና ተመልሶ 1 ነው ይላሉ። ይህ አይነቱ እንደውም ለማብራሪያ የምንጠቀምበት ለምሳሌ ውሃ ትነት ነው፣ ውሃ እንደገና በረዶ ነው፣ ውሃ ደግሞ ሊኩዊድ ፎርም ነው፣ አብ ወልድ መንፈስ ቅዱስ ብለን ለማሳየት ስንሞክር የበለጠ ትምህርቱን ኮምፕሊኬትድ እናደርገዋለን። አንዳንድ ምሳሌዎች፣ አንዳንዶች ፀሐይን ተመልከታት፣ ከፀሐይ በኋላ ብርሃኗን ተመልከት፣ ከብርሃኗ ሌላ ደግሞ ሙቀቷን ተመልከት፣ ይሄ ደግሞ የሥላሴ ትምህርት ነው ብሎ ምሳሌ ሲሰጡበት ትመለከታላችሁ። ስለዚህ ሥላሴን ለመግለጥ ምሳሌዎችን በተጠቀምን ቁጥር ነገሩን እየወሳሰብነው እንሄዳለን። ምክንያቱም ሥላሴ ቅድም ሲጀምር እንዳልኩት ምስጢር ነው። በእኔ አእምሮ የገባኝን ያህል እንኳን አሳልፌ ለመናገር በጣም አስቸጋሪ ይሆናል። ግን ቢብሊካል የሆነውን ማስረጃ ልሰጣችሁ ፈልጋለሁ ዛሬ እና የጥንቷ ቤተ ክርስቲያን በተለይ የሐዋርያት ቤተ ክርስቲያን ብዙዎቹ አይሁዶች ናቸው። አይሁዶች ስለሆኑ አይሁድ የሚያምኑት ሞኖቲዝም ነው። አንድ አምላክ ነው የሚያመልኩት። ጳውሎስ ያደገው ራባይ ሆኖ ያደገው ሞኖቲስቲክ ነው። እነ ጴጥሮስ ሞኖቴስቲክ እምነት ውስጥ ነው ያደጉት። ሌሎች ሐዋርያትን በሙሉ ተመልከቱ፣ ይሁዲዎች በሙሉ ሞኖቴስቲክ ናቸው። ስለዚህ እንዴት ሆኖ ነው ጳውሎስ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን የሚለውን ትምህርት እንዴት ነው ሊያስተምር ይቻላል? የተባረከ አምላካችን ኢየሱስ ክርስቶስ ብሎ ጳውሎስ በሮሜ መልእክቱ ላይ እንዴት ሊጠቅስ ቻለ? ይሄ ሞኖቴስቲክ ሆኖ ያደገ ሰው እንዴት አድርጎ ነው ኢየሱስ ክርስቶስን መለኮት አድርጎ የተቀበለው? አያችሁ፣ እነዚህን ጥያቄዎች ልንጠይቅ ያስፈልጋል። ስለዚህ የጥንቷ ቤተ ክርስቲያን አሃዳዊ አምልኮቷን ሳትለውጥ ኢየሱስ ክርስቶስን ትባርክ ነበር። ኢየሱስ ክርስቶስንም አምላክ ነው ብላ ተቀብላ ነበረ የመጀመሪያዎቹ 12ቱ ሐዋርያት። ስለዚህ በሥላሴ አስተምህሮት ምክንያት ክርስትና የፓጋን እምነትን ወርሷል የሚል ብዙ ወንጀላዎች እየደረሰበት ነው። ከጆቫ ዊትነሶች ይደርስበታል፣ ከኦንሊ ጂሰሶች ይደርስበታል። ሌሎችም ዩኒቴሪያንስ የሚባለው ይህንን ነገር ሲቃወሙ ታያላቸው። ትክክል ነው። የሥላሴ ትምህርት በቤተ ክርስቲያን ይፋ የሆነው በ381 በኮንስታንቲኖፕል ነው። ከዛ በፊት ይሄ ትምህርቱ አለ፣ ግን ሥላሴ የሚለው ቃል የለም። ሥላሴ የሚለው ቀመር አልነበረም። ኦፍኮርስ መጽሐፍ ቅዱስ ላይ የትም ቦታ ላይ ሥላሴ የሚል ስም አታገኙ። ሥላሴ የሚል ቃል አትመለከቱ። አያችሁ፣ መጽሐፍ ቅዱሳችን ቃል አልባ የሆነባቸው እውነቶች አሉ። ግን እኛ በራሳችን ቃል ስንመለከተው ሦስትዮሽ እያለ ይንገርን ወይም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ሲናገር ምን እንበለው? አብ ወልድ መንፈስ ቅዱስ ምን ብለን ስም እንጥራው? ሥላሴ እንበላቸው፣ ስሉስነት እንበላቸው፣ ትሪኒቲ እንበላቸው። ሌላ ስም አለ፣ ሌላ ስም። ስለዚህ የመጽሐፍ ቅዱስ ላይ አልተጠቀሰምና የኑፋቄ ትምህርት ነው ወይንም የፓጋን እምነት ነው ማለት አንችልም። በጣም ብዙ የተጠቀሱ አሉ። ጀስቲፊኬሽን፣ ግሎሪፊኬሽን፣ ምናምኔሽን የምንላቸው ቃላቶችን መጽሐፍ ቅዱስ ውስጥ የሉም። አከበርን ብሎ ይናገራል እንጂ ግሎሪፊኬሽን የሚል ቃል አልተጻፈም። ስለዚህ ያ ስላልተጠቀሰ ያ እውነት የለም ማለት አይደለም። እና ወገኖቼ እየቀጠልኩኝ እሄዳለሁ። ኤክስፕሌን ለማድረግ የበለጠ እየገባሁ እመጣለሁ እና ስቴፕ ባይ ስቴፕ ነው የሚሄደው። ከቅድመ ኒቂያ ወይም ደግሞ ቤተ ክርስቲያን በኒቂያ ጉባኤ ከመገኘቷ በፊት ይህንን ቁጥሩን በእናንተ ማየት ትችላላችሁ። የኢየሱስ ክርስቶስ አምላክነት ወይም መለኮትነት እየታመነ ነበረ። ስለዚህ ከ33 እስከ 100 ዓመተ ምህረት ድረስ ቤተ ክርስቲያን ስታጠምቅ በአብ በወልድ በመንፈስ ቅዱስ ስም ታጠምቅ ነበር። ኦፍኮርስ በኢየሱስ ክርስቶስ ስምም ታጠምቅ ነበር። ምን ማለት ነው? እሱን እንመጣለን፣ ሌላ ጊዜ ላይ እመጣበታለሁ። እንደገና ደግሞ ስትመለከቱ ቅድመ ኒቂያ ጉባኤ ቤተ ክርስቲያንና ሥላሴን አሁንም ስትመለከቱ ከ33 እስከ 150 ላይ ስትመጡ አሁን ደግሞ የአባቶች ሐዋርያ አባቶች የቸርች ፋዘርስ የነበሩበት ዘመን ላይ ሄዳችሁ ስትመጡ ደግሞ
በእያንዳንዳቸው ጽሑፋቸው፣ ንግግራቸው፣ ውይይታቸው፣ ዲቤታቸው በቃ የሥላሴ ጉዳይ በቃ አላደለም ቀጥታ በጽሑፋቸው ላይ ሲጽፉት ትመለከታላችሁ፣ ሲያውጁት ትመለከታላችሁ። ስለዚህ ይሄ ሰው የፈጠረው ድንገተኛ ነገር ሳይሆን የሚቀጥለውን ላሳያችሁ። በ33 እስከ 325 ባለው ጊዜ ላይ የሚሆኑ ነገሮችን ላሳያችሁ። ይሄ ዘመን በጣም አርዮስ የተነሱበት አርዮስ ቤተ ክርስቲያን በቃ በሐሰት ትምህርቱ ሊበጠብጥ ጥላ ያወጣበት ዘመን ስለነበረ በዛ ዘመን ደግሞ እግዚአብሔር ያስነሳቸው ክርስቲያን ጸሐፊዎች ነበሩ። እነ ጀስቲን ማርቲር፣ እነ አቴናጎረስ፣ እነ ቴዎፍሎስ፣ እነ ጠርጠሉስ እነዚህ ስለ ሥላሴዎች ጽፈዋል። ተመልከቱ፣ ከ150 እስከ 325 በጣም ቅርብ ዘመን ላይ ወደ ኢየሱስ ክርስቶስ ወደ ነበረበት ዘመን የተጠጉ ሰዎች ናቸው እነዚህ። ስለዚህ የቤተ ክርስቲያን አባቶች፣ የጥንት አባቶች አበው በጽሑፎቻቸው በክርክሮቻቸው ሁሉ ሥላሴን የተቀበሉ ነበሩ። የሥላሴን ትምህርት የሚቀጥለውን ትምህርት ላሳያቸው። እንደገና በኒቅያ ጉባኤ ላይ ደግሞ በ325 አካባቢ ያው ታሪኩ እንደምታውቁት የአርዮስ የተነሳበት ዘመን ነው እና ክርክር ነበረ። በተለይ በአርዮስ በነበረበት ዘመን ላይ ስዕሉን እያያችሁ እንደሆነ አምናለሁኝ። የክርክራቸው ርዕስ ምንድን ነው? ኢየሱስ ሙሉ መለኮት ነው ወይስ ፍጡር ወይስ አናሳ አምላክ የሚለውን ትመለከታላችሁ። ከክርክራቸው ውስጥ አርዮስ ይዞ የተነሳው ምን እያለ ነው? አብ ብቻ ነው ዘላለማዊ ብሎ ተነሳ። አትናቴዎስ ደግሞ ቅድም ያሳየዋቸው አባት፣ መንፈሳዊ አባት ወልድ ከአብ ጋር ከዘላለም ነበረ፣ ስለዚህ አምላክ ነው ማለት ነው። ከዘላለም ነበረ። አርዮስ ኖ ወልድ ፍጡር ነው ብሎ ይናገራል። አትናቴዎስ ኖ ክርስቶስ ኢየሱስ ምን አልነበረውም? ጅማሬ አልነበረውም። አልፋ እኔ አልፋና ኦሜጋ ነኝ ብሏል ጌታ ኢየሱስ። ስለዚህ ይሄ ጅማሬ አልነበረውም። አርዮስ ወልድ ጅማሬው አልነዋል። ከዛ ሲቀጥል ደግሞ በተፈጥሮ ደግሞ በሰብስተንሱ ኢየሱስ ክርስቶስ ከአብ ጋራ በተፈጥሮ እንኳን አንድ አይደለም ማለት አይ አትናቴዎስ ደግሞ ዘላለም ስለነበረ ጅማሬ ስላልነበረው ከአብ ጋራ በባህሪ አንድ ስለሆነ ከአብ አናሳ አይደለም። ስለዚህ እንደውም አርዮስ ጨምሮ ምን ብሎ ተናገረ? የክርክሩ ውጤት ምንድን ነው? እንደ ወልድ አምላክ ተብሎ መጠራቱ በጣም የሚዘገንን ጉዳይ ነው ብሎ እንደተናገረ ይነገርለታል። ስለዚህ የጆቫ ዊትነስ መጽሐፋቸው ላይ ሄዳችሁ ትመለከቱ። በመጀመሪያ ቃል ነበረ፣ ቃልም አምላክ ነበረ፣ ወይም ቃልም እግዚአብሔር ነበረ። in the beginning was the word and the word was God የሚለውን በነሱ በእንግሊዝኛ ቋንቋቸው ሲጽፉት ስሞል ጂ ጋድ የሚለውን ስሞል ጂ አድርገው ነው መጽሐፋቸው ላይ የሚጽፉት። ስለዚህ የጆቫ ዊትነስን መጽሐፍና የሌላውን የኢቫንጀሊካል መጽሐፍ ቅዱስን ለይታችሁ የምታውቁት ስሞል ጂ አድርገው ከተመለከታችሁ ስለ ኢየሱስ ሲናገሩ ጆቫ ዊትነሶች ናቸው። ምን ማለት ነው? ኢየሱስ ዴሚጋድ ነው ወይም ደግሞ አናሳ አምላክ ነው። በክብር አነስተኛ፣ በተፈጥሮ አነስተኛ የሆነ አናሳ አምላክ ነው እንጂ ሙሉ አምላክ አይደለም የሚል አስተምህሮ ነው ያላቸው። ይሄ የጆቫ ዊትነስ አስተምህሮ ነው እና አርዮስ ጆቫ ዊትነሶች የመጡት በእርግጥ በ17 ሴንቸሪ በፔንሲልቬኒያ ነው የጀመሩት። ነገር ግን ከዛ በፊት አርዮስ ነው የነሱ አለቃ ወይም ይህን አስተምህሮ ፕሮፓጌት ያደረገ የነበረው። ስለዚህ በዚህ በኒቅያ ጉባኤ ላይ በነበረው እሰጥ አገባ ዶክትሪኖቹን በሙሉ ነግራቸዋለሁ ስለ ሥላሴ። የኒቅያ ጉባኤ መጨረሻ ላይ አዋጅ አወጣ ወይንም ደግሞ ኮንፌሽን አወጣ። ምናልባት እችን መጽሐፍ የምታስታውሱ ሰዎች ካላቸው የመካነ ኢየሱስ ቤተ ክርስቲያን ስብሐት ለአምላክ የምትል የመዝሙር መጽሐፍ ናት። በመዝሙር መጽሐፏ ላይ በውስጧ የሃይማኖት የሐዋርያት የእምነት መግለጫ፣ የኒቅያ የሃይማኖት መግለጫ፣ የአትናቴዎስ የሃይማኖት መግለጫ እያሉ በጥንት ዘመን ቀደም ብሎ ኢትዮጵያ ውስጥ ወንጌል ሲሰበክ በጣም በሚገርም ሁኔታ ምዕመኖቻቸው እንዲያውቁ ከመዝሙር መጽሐፍ ጋር አብረው አስቀምጠውታል። የእምነት አቋማቸው ምን እንደሚመስል። ይሄ የእምነት አቋም የኒቅያ እምነት አቋም ምን ብሎ ይናገራል መሰላችሁ? ጽሑፉን ላውጣላችሁ። እኔ አምናለሁ
እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተና በተቀበረ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳ ወደ ሰማይም በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞ በመንፈስ ቅዱስ አንዲት ቅድስት ቤተ ክርስቲያን በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ ይላል። ይሄ የኒቅያ ጉባኤ በ325 ኮንፈረንስ አድርገው ስብሰባ ተቀምጠው የጻፉት የእምነት መግለጫ ነው። ይሄ እምነት መግለጫ የቤተ ክርስቲያን ፋውንዴሽን ሆኖ በቃ በዚህ አምናለሁ እኔ አምናለሁ እያለ የሚል በጣም ጠቃሚ ነው። አንድ ሰሞን ሰዎች ከመጠመቃቸው በፊት ኮንፌስ እንዲያደርጉ አረጋቸው ነበረ። ይህን አጥንታችሁ ከመጠመቃችሁ በፊት ይህን አጥኑ እላቸው ነበር። ይህን እያጠኑ የተጠመቁ አሉ። ይሄ የእምነት ዲክላሬሽን ነው። አንድ ወዳጅ ያለ እዚህ ካናዳ ውስጥ አሁን አንድ ጊዜ ቀበሌዎች አስቸገሩትና እስቲ እናንተ ምንድን ነው የምታምኑት? እስቲ እምነታችሁን ንገሩኝ ብሎ አንድ የቀበሌ ካድሬ ነገር ኢንተሮጌት ይጠይቃቸው ነበረ ተጠርተው ሲታሰሩ። እና እሱ በቀላሉ ያለው ይህንን ነው። እኔ ሁሉም በሚችል ሰማይና ምድር በፈጠረ በእግዚአብሔር አብ አምናለሁ። ደግሞ በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተና በተቀበረ ወደ ሰማይ በወጣ በሦስተኛው ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ እንዲህ አምናለሁ እያለ በቃሉ ወረደለት። እያንዳንዱ ምዕመን በቃላቸው ይሉ ነበረ። ይሲ ለአንዳንዶች ሪሊጂየስ ነው ምናምን ነው ይላሉ፣ ግን በጣም የምናምነውን እንድናውቅ ያደርገናል። በቃ ሰመራይዝ አድርጎ what do you believe in ሰው ምንድን ነው የምታምነው ቢላችሁ በቃላችሁ ያወቃችሁት አንድ ነገር አለ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞ በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሦስተኛው ቀን ከሙታን በተነሳ ይህንን ስትናገሩ ራሱ ዲክሌር እያደረጋችሁ ስትወጡ ለጠላትም መልስ እየሰጣችሁ ነው። አምናለሁ እኔ አምናለሁ። በእንግሊዝኛው ላይ ዩ ክሬዶ፣ በላቲኖ ዩ ክሬዶ እኔ አምናለሁ። ኢትስ ኮንፌሽን። ይሄን ነው መታወጅ ያለበት በቤተ ክርስቲያን እንጂ ብር ይሰጠኛል ኪሴ ይሞላል ምናምን እሱ አይደለም። ይሄንን ኮንፌስ አድርገው። ክብር ለእግዚአብሔር ይሁን። ይሄ እውነት ነው። ሌላ በዚህ በኒቅያ ጉባኤ ላይ በዚህ በስላሴ ጉዳይ ላይ ወይንም ደግሞ ኢየሱስ አምላክ ነው አይደለም በሚለው ኢሹ ላይ በነበረው እሰጥ አገባ ውዝግብ የተነሳ አርዮስ ተወገዘ። አርዮስ ማለት ኢየሱስ ክርስቶስ ፍጡር ነው ብሎ ቅድም ይከራከር ተወገዘ። አስተምሮት ትክክል አይደለም። እንደውም ስለ ኢየሱስ ክርስቶስ አንድ ነገር ተናገሩ። በጣም በስፔሊንግ በጣም ተመሳሳይ የሆኑ ቃላቶች ተጠቀሙ። እሱን ላሳያችሁ ስክሪን ላይ። የሁለተኛውን ተመልከቱ። ሆሞ ኡሲያ ማለት ሴም ሰብስታንስ አንድ አይነት ከሆነ ንጥረ ነገር ነው ወልድ ይሆን ማለት። ይህን ቃል ስጠቀም በጣም አዝናለሁ። ለጌታ የሚሆን አይደለም። ሴም አይነት ኤሌመንት ነው የሱ ሰውነት አካሉ ተፈጥሮ። ይሄ ተፈጥሮ ለሱ አፕላይ አረግም። ግን ሆሞ ኡሲያ ማለት አንድ አይነት ተፈጥሮ ነው ከአብ ጋር ያለው ሴም ሰብስታንስ። አብ ያለው ተፈጥሮ ወልድ ያለው ተፈጥሮ ሆሞ ኡሲያ ነው የተባለው። እሱ ይናገርበት የነበረው ግን አርዮስ ይናገርበት የነበረው ሆሞይ ኡሲዮስ። እሺ ትንሽ የስፔሊንግ ልዩነት አላቸው። ሲሚላር ሰብስታንስ። ወልድ ሲሚላር ከሆነ ሰብስታንስ ነው የተፈጠረው እንጂ እንደ አብ የሆነ ሰብስታንስ አይደለም ያለው ብሎ ነው የሚናገረው። ኖ የኒቅያ ጉባኤ ያለው አብ የሆነው ሁሉ አብ ያለው ሁሉ ወልድ ያለው በቃ ይሄ ነው። እኔና አብ አንድ ነን፣ በቃ እኔን ያየ አብን አይቷል የሚለው አፕሮቹ ሆሞ ኡሲያ ዘ ሴም ሰብስታንስ። አብና ወልድ በባህሪያቸው በመለኮትነታቸው አንድ ናቸው። ይህንን ነው የኒቅያ ጉባኤ አርዮስን አውግዞ ክላሪፋይ ያደረገው።
ግልጽ ይሆንላችኋል ብዬ አምናለሁ። ሌላ እሺ፣ በህላዊና በባህሪ ቴንኪዩ አቂላና ፕርስቅላ ቴንኪዩ። በጣም ጥሩ ወርድ ነው ያቀበላችሁ። በህላዊና በባህሪ አንድ ናቸው። አማርኛ ያው ይላላ የድሮ ዘመን አማርኛ ነው ማወራው፣ ይቅርታ። እና በህላዊና በባህሪ አንድ ናቸው። ትክክል። ይሄ ጥሩ ይገልጠዋል እንጂ አናሳ አይደለም፣ ወልድ አናሳ አይደለም የሚለውን የኒቅያ ጉባኤ ትክክል አስቀመጠልን። ሌላው በኮንስታንቲኖፕል የነበረው ስብሰባ ተመልከቱ፣ እንደገና የሆነውን ተመልከቱ። በኮንስታንቲኖፕል ስብሰባ ወይም አሁን ቱርክ ማለት ነው ኮንስታንቲኖፕል የሱ በዛ በ381 ነው የሆነው። የኒቅያ የነበረው 325 ነው። ተመልከቱ፣ አመታቶች አልፈዋል እና ስቲል በኒቅያ ጊዜ ቢነገርም አዋጁ ቢወጣም የሃይማኖት መግለጫ ቢነገርም በጣም የሚገርመው እንደሆነ ታውቃላችሁ፣ የአርዮሳዊ አስተምህሮ አሁንም አልጠፋም። እንደውም እውቅና አግኝቶ እየተስፋፋ ቤተ ክርስቲያንን ይበጠብጣት ጀመረ። ስለዚህ እንደገና ከዚህ የተነሳ ሌላ ነገር ወልዶብን መጣ ወደ ቤተ ክርስቲያን። ማሴዶኒያኒዝም ወይም ደግሞ መቄዶናዊነት የሚባል ነገር ተነሳ። ምን ማለት ነው? መንፈስ ቅዱስ እንደውም ከአብ ጋር እኩል አይደለም፣ አናሳ አምላክ ነው የሚል መቄዶናዊነት መጣ። እንግዲህ መቼም የዶክትሪን ጣጣ አያልቅም እና መቄዶናዊነት ተነሳ። ከዛ ደግሞ የጉባኤው ውይይት ምን ሆነ ማለት ነው? መንፈስ ቅዱስ አምላክ ነው አይደለም የሚል ክርክር መጣ። በፊት ኢየሱስ አምላክ ነው አይደለም የሚለውን በኒቅያ ላይ አሰመረች ቤተ ክርስቲያን። ኢየሱስ ክርስቶስ በቃ ሆሞውሲዮስ አንድ አይነት ከአብ ጋራ በባህሪና በህላዌ አንድ ነው የሚል ይህንን አሰመረችበት። አንደርላይን ተደረገ። አሁን ስለ መንፈስ ቅዱስ ሙግት መጣ በኮንስታንቲኖፕል ጉባኤ ላይ ደግሞ እንኳን ተከራከሩ። ለእኛ አሁን እሰጥ አገባ ይሆንብን ነበር። እነሱ ጨርሰው መሰረት አደላደሉልን። አያችሁ። ስለዚህ ጉባኤ ውሳኔ ያደረገው ምንድን ነው? አሁንም እንደገና አርዮሳዊነትን አወገዙ በድጋሚ። ይሄ ኑፋቄ ነው። ይሄ አጌንስት ስክሪፕቸር ነው እና መጽሐፍ ቅዱስ ኤቪደንስ የላችሁ ሮንግ ናችሁ የሚል አስተምህሮታቸውን አውግዞ አርዮሳዊነት እንደገና ተወገዘ። እንደ ሴም ታይም ደግሞ የኒቅያ የእምነት መግለጫ ደግሞ እንደገና ጸና። ይሲ የአብያተ ክርስቲያናት ህብረት ሰዎች ካላችሁ በደንብ እንድሰሙኝ እንደው በትህትና ነው እናንተን የምናገረው፣ ታላላቆች ያላችሁ። አንዳንድ ጊዜ ስብሰባዎቻችን ትላንትና የተሰበሰብንባቸው ዘንድሮ ሲፈርሱ በፊት የነበረው ትውልድ የመሰረተውን እያፈረስን ሌላ አዲስ ነገር እየከተትን እያሻሻልን እየሄድን ያለ ነው። ዶክትሪናችንን እናስተካክል። አያችሁ፣ አንዱ በሰራው ላይ አንዱ መሰረትን እየቀጠለ ቢሄድ እንደ ጥሩ መሰላችሁ እና የቀደመው የኒቅያውን እምነት አላፈረሱትም፣ አጸኑት። የቀደመውን አርዮስን እንደገና አልተቀበሉትም፣ እንዳወገዙት ነው የቀጠሉት። ምክንያቱም ትምህርቱን አልለወጠም፣ ንስሐ አልገባም። ንስሐ ሳይገባ ኑፋቄ እያስተማረ እንዴት አድርጎ በኮንስታንቲኖፕል ስብሰባ ላይ እንደገና ሊቀመጥ ይችላል? ኖ ወይ። ስለዚህ የቤተ ክርስቲያን አቋም አንድ አይነት መሆን አለበት። አስተምህሮትን በተመለከተ ሰዎች ይወድቃሉ፣ ይሳሳታሉ፣ እናነሳቸዋለን። ነገር ግን አስተምህሮታቸውን በአመታት ባለፉ ቁጥር ልንቀበሉ አይገባም። የዛሬ 5 ዓመት ኢየሱስ ክርስቶስ ሰይጥኗል የሚለውን ትምህርት የሚያስተምሩ ሰዎች አሁን ተቀብለናቸው እናስገባቸው። ምን አርገን? ንስሐ ገብተዋል ወይ? ኢየሱስ ሰይጣን የሚለው ትምህርት ላይ ሪፔንት አርገዋል ወይ? ንስሐ ያላገባው በኮንስታንቲኖፕል ስብሰባ ላይ በቃ ዘመን ስላለፈ ይግባ የላላ መንፈሳዊ ነገር እንዳለ ትመለከታላችሁ። ስለዚህ መቄዶናዊነት ተወገዘ። የኒቅያ ጉባኤ ላይ የነበረው በእምነት እንደገና ትምህርታቸው ጸና። አርዮሳዊነት እንደገና ተወገዘ። መሰረቱ ተደላደለች ቤተ ክርስቲያን። የሥላሴ ክርክር መፍትሄ እስኪያገኝ ድረስ እስከ ኬልቄዶን እንደገና ሌላ የኬልቄዶን ስብሰባ የሚባል ነበረ በ451 ዓመተ ምህረት የተደረገ። እሱ ደግሞ ስለ ስነ ክርስቶስ እሰጥ አገባ ነበር። እሱን ስለ ክሪስቶሎጂ ሳስተምራችሁ በሚቀጥለው ሳምንት እንመለከተዋለን። ስለዚህ መንፈስ ቅዱስ መለኮትነቱ ትክክል ነው የሚለውን ስለ መንፈስ ቅዱስ መለኮትነት እንደገና ቤተ ክርስቲያን ተዋይታ በእግዚአብሔር ቃል ተደግፋ መርምራ በኤቪደንስ አስረድታ መንፈስ ቅዱስ አምላክነቱ ታወጀ። በቤተ ክርስቲያን ታወቀ እንበለው ነበረ አምላክ። ነገር ግን ቤተ ክርስቲያን በየበለጠ እንድታውቀው ሆነ።
እና እነዚህ ክርክሮች በቤተ ክርስቲያን ላይ በጣም ፖዚቲቭ ነገር አመጡ። በዛ ዘመን የነበሩትን አስተምህሮቶች አንዳንድ ስሁት ወይንም ደግሞ ሮንግ የሆኑ ቲቺንጎች ነበሩ። ይሄ አንዱ ዩኒቴሪያኒዝም ይባላል። ዩኒቴሪያኒዝም አብ ፈጣሪ ነው፣ ወልድ ፍጡር ነው፣ መንፈስ ቅዱስ ኃይል ነው የሚል አስተምህሮ ትመለከታላችሁ። አሁንም በዚህ ዘመን አንዳንድ ሰዎች ዲኖሚኔሽንስ ታላችሁ፣ አብ ፈጣሪ፣ ወልድ ፍጡር፣ መንፈስ ቅዱስ ኃይል የሚለው ነገር ግን ይሄ በቤተ ክርስቲያን ዶክትሪን ቢብሊክሊ በቸርች ሂስትሪም የተወገዘና ሮንግ የሆነ ትምህርት ነው። ለምን እንደሆነ በዚህ በቴዎሎጂና በክርስቶሎጂ እንደገና በኒውማቶሎጂ ወይም በስነ መንፈስ ቅዱስ በስነ ክርስቶስ ትምህርቴ ላይ ላስረዳችሁ እሞክራለሁኝ። ስለዚህ ዩኒታሪያኒዝም በጣም ስህተት ነው። ሌላው ደግሞ ሳቤላውያን የሚባሉ አሉ። የሳቤላውያን ወይም ሳቤሊያኒዝም የሚባል ትምህርት አለ። ይሄ ደግሞ ሞዴሊዝም ማለት ነው፣ እየተሻሻለ የሚመጣ ማለት ነው። ሞዳሊስቲክ ትሪኒቲ ይባላል። ሞዳሊስቲክ ትሪኒቲ ማለት ምን ማለት ነው? በስዕል ላሳያችሁ። አብ የብሉይ ኪዳኑ ነው፣ ወልድ የአዲስ ኪዳኑ ነው፣ መንፈስ ቅዱስ የወደፊቱ ነው የሚል ነው። እና እዛ በቅንፍ ያለው በስህተት ነው፣ ይቅርታ አድርጉልኝ። መንፈስ ቅዱስ የወደፊቱ ነው፣ ፊውቸሪስቲክ ነው ወይም በምጽአቱ የሚሆን ነው። ስለዚህ አብ ያለፈው ዘመን ወይም የብሉይ ኪዳኑ አምላክ ነው፣ ወልድ ደግሞ የአዲስ ኪዳኑ ነው፣ መንፈስ ቅዱስ ደግሞ የወደፊቱ ነው እያሉ ትሪኒቲን ደሴም አምላክ አብ ነው፣ ደሴም አምላክ ወልድ ነው፣ ደሴም አምላክ መንፈስ ቅዱስ ነው። ይሄ በዚህ በሐዋርያት ቤተ ክርስቲያን ወይም በኦንሊ ጂሰስ ላይ ከምትመለከቱት አንዱ ስህተት ይሄ ነው። ወልድ አብ በብሉይ ኪዳን አብ ነበረ፣ ወልድ በአዲስ ኪዳን፣ እንደገና ደግሞ መንፈስ ቅዱስ ወደፊት የሚል አፕሮች ሙሉ ለሙሉ ባይሆንም አፕሮቻቸው ከዚህ ጋር በጣም ተቀራራቢነት አላቸው አስተምህሮታቸው ላይ። ሌላው ገና አልጀመርኩም፣ ስለ ስላሴ ገና አልጀመርኩም፣ ኢንትሮዳክሽን እየተንደረደርኩ ነው ያለሁት። ሌላው ትራይ ተእዝም የሚባል አለ። ትራይ አርን ሚስ አድርጌ ያለው መሰለኝ። ትራይ ተእዝም የሚባል እሱን ላሳያችሁ ፈልጋለሁ። እዛ ላይ ተመልከቱልኝ። ትራይ ተእዝም ኦኬ። ስለ ሳቤላውያን ያሳየዋችሁ አልመሰለኝ። ይሄ ነው ሳቤሊያኒዝም። እሱን ላውጣላችሁ። ኦኬ ሂር ሳቤላውያን ይሄ ነው። አብ ወልድ እና መንፈስ ቅዱስ የሚለው ላይ እዛ ጋር በቅንፍ ያለችው አላስተካክሉልኝ፣ የወደፊት ማለት ነው። ስለዚህ ይሄ ሞዴሊስቲክ ትሪኒቲ ይሄንን ይመስላል። ቀደም ያልኳችሁ ደግሞ ዩኒታሪያኒዝም ይሄንን ይመስላል። የሚቀጥለው ደግሞ ላሳያችሁ የምፈልገው ቻርቴ ላይ ስለ ትራይቴይዝም ወይም ሶስት አማልክቶች። እሺ ይሄ ቁንጽል እውቀት ይዘን ትሪያንግል ጣዖት ምናምን የሚለውን ነገር ብንተወጡ ነው። ዝም ብለን እንማር፣ ግዴ ልባችን እናስፋ። የምታውቁትን እንኳን እንደማታውቁ ሁኑና ሰፋ በሉ። ግድ አዲስ ነገር ለመቀበል ልባችሁን ሰፋ አድርጎ የምታውቁ ከመሰላችሁ አንዳንድ ሰዎች ምጽፉትን አይቼ ነው። ስለዚህ የሐዋርያት አስተምህሮ ከዚህ ጋር የተቀራረበ ነው ብያቸዋለሁ። ሌላው ትራይቴይዝም ማለት ሶስት አማልክቶች ማለት ነው። አብ ለብቻው አንድ አምላክ ነው፣ ወልድ ለብቻው አንድ አምላክ ነው፣ መንፈስ ቅዱስ ሌላው አምላክ ነው። ስለዚህ ሶስት አማልክቶች አሉ። በቃ ይሄ ትራይቴይዝም። ስፔሊንግ ስህተት አለ እዛ ላይ፣ ቲቴዝም ነው ያልኩት። አር አስገቡበት ከቲ በኋላ። ትራይቴይዝም ረጅም ሰዓት ታይፕ ስታደርጉ እንደዚህ ነው የሚሆነው፣ ሚስ ታደርጋላችሁ። ስለዚህ ስለ ስላሴ ስንማር እነዚህን ተመልከቱልን። መጽሐፍ ቅዱስ ስለ ስላሴ ሲያስተምረን እግዚአብሔር አንድ ነው። እያንዳንዱ የስላሴ ክፍል አምላክ ነው። እግዚአብሔር አንድ ተመልከቱ። አይሮኒክ ይሉታል ፈረንጆች፣ የተጣረሰ ይመስላል። ምን ማለት ነው? እግዚአብሔር አንድ ነው። እሺ እንደገና ደግሞ በውስጡ እያንዳንዱ የስላሴ ክፍል አምላክ ነው የሚሏል እና እሺ ጌታ ይባርክ። ይቅርታ የሆነ ሀሳብ እዚህ ጋር መጥቶ እያሳኩኝ ነው ሰው ኦፒኒየን ጽፈው። እያንዳንዱ የስላሴ ክፍል አምላክ ነው የሚል ነው። እንደገና አንድነቱና ስሉስነቱ አይጣርስም። እኛ እናጣርሰው ካላልን በስተቀር እኛ እናጣላው እና እናጋጨው ካላልነው በስተቀር አንድነቱና ሶስትነቱ አይጣላም፣ አይጣረስም።
ስላሴ ስንል ምን ማለታችን ነው? አብ፣ ወልድ፣ መንፈስ ቅዱስ ዘላለማዊ ነው። አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። አንዳቸው ከሌላው አናሳ አይደሉም። በእኛ እምነት አብ ከወልድ አያንስም፣ ወልድ ከአብ አያንስም፣ መንፈስ ቅዱስ ከአብና ከወልድ አያንስም። አያቸው መገዛት የሚል ቃል አለ። ወልድ ለአብ ይገዛል የሚል ቃል አለ። ትክክል ነው። መገዛት ማለት በሂውማን ኢንተርፕሪቴሽን ከሄዳችሁ ትንሹ ለትልቁ እንደሚገዛ አድርጋችሁ በሰዋዊ ትርጉም ነው የምንወስደው። መገዛት ማለት ኢትስ አ ፕሪቪሌጅ። በስላሴ ውስጥ ቅናት የለም። በስላሴ ውስጥ መበላለጥ የለም። በስላሴ ውስጥ ያለው እኩይነት አለ። አንዱ ለአንዱ እኩያዎች ናቸው። አንዱ ለአንዱ ሰሚት ያደርጋሉ። ይሄ የስላሴ ክብር ነው፣ ሃርመኒ ነው፣ ውህደታቸውን ነው የሚያሳየው። አያቸው እንጂ የመበላለጥ ይሄ ሂውማን ኢንተርፕሬቴሽናችን በቃ እኔ ከሱ በልጣለሁ አም ዘ ቦስ ሂዝ ማይ አሶሲየት አም ቤተር ዛን ሂም የሚለው ሂውማን ኢንተርፕሬቴሽን ነው። ወልድ ለአብ ይገዛ ሃርመኒ ነው። አብና ወልድ በሃርመኒ ነው የሚሰሩት። እንደውም አቲቲዩዳቸው አንዱ ለአንዱ ሰሚት የሚያደርግ ነው። ወደው ልጄ ብሎ ጠርቶታል። እሺ ፍቅራቸውን ይገላለጣሉ። ስላሴ ፍቅር ነው። እግዚአብሔር ፍቅር ነው። አብ ምንድን ያለ እግዚአብሔር ብርሃን ነው ይላል መጽሐፍ ቅዱስ። ዘሴም ታይም ደግሞ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። ሎክ አይደል? ስለዚህ ኢየሱስ አናሳ ብርሃን አይደለም፣ አብ ትልቅ ብርሃን አይደለም። ሁለቱም ብርሃን ነው። ስለዚህ ሆሞኡሲዮስ የሚለው በህላዌ በማንነታቸው አንድ አይነቶች ናቸው። መበላለጥ አያሳይም። አንድነታቸው ደግሞ ሶስትነታቸውን አይጣረስም። ስለዚህ ስላሴን እንዳልኩት ስላሴን ሙሉ ለሙሉ ለመረዳት በሰው ተፈጥሮ በትንሿ ጭንቅላቴ በትንሿ እውቀቴ ኢትስ ቬሪ ዲፊካልት፣ አስቸጋሪ ነው። ስለዚህ ይሄ ባይሆን ደግሞ አምላካችን በአእምሯችን ካልኩሌት አድርገን የምናውቀው ቢሆን ትንሽ ነው ማለት ነው። ከአእምሮ በላይ መሆኑ እውነተኛ አምላክነቱን ያሳያል። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ስለዚህ ስለ ስላሴ እየተነጋገርን ያለ ነው። ፎቶግራፍ ማንሳት ትችላላችሁ፣ ወይንም ደግሞ ስክሪንሾት ማድረግ ትችላላችሁ። እችን ታንኪዩ። የሚቀጥለውን ላሳያችሁ ፈልጋለሁኝ። ስለ ስላሴ የሚለው ቃል ቀደም እንዳልኩት በመጽሐፍ ቅዱስ ውስጥ የለም። ስላሴ የሚለው ቃል የመለኮትን ሶስትነት ለመግለጥ ለመጀመሪያ ጊዜ የተጠቀመበት በአራተኛው ክፍለ ዘመን ይኖር የነበረ የቤተ ክርስቲያን አባት ነው። ስለዚህ የእግዚአብሔርን አንድነትና ስሉስነት ወይም ሶስትነት ወይም ስላሴዊነት ለሰው አእምሮ ማስረዳትም መረዳትም አስቸጋሪ ስለሆነ ለዚህ ነው አባቶች ሚስጥራዊ ነው ያሉት። ስለዚህ መለኮት በራሱን በምን ገልጧል? አንድ መለኮት አለ። there is one God። መለኮት ራሱን ግን በሶስት ስብዕናዎች ገልጧል። አብ፣ ወልድ፣ መንፈስ ቅዱስ አድርጎ ገልጧል። ጥቅሶችን ሰጣችኋለሁ። እናንተ ስክሪን ላይ የምታዩትን ነገር እንድታነሱት ፎቶ እንድታነሱት እድል ሰጣችኋለሁ። አሁን ስክሪንሾት አድርጎት ይሄንን ለሬፈረንስ ይጠቅማችኋል። እሺ የሚቀጥለውን ደግሞ ላሳይ። ስክሪንሾት ካደረጋችሁ በሚቀጥለው ላይ ስትመለከቱ ሌላው ላሳያችሁ የምፈልገው ነገር ምንድነው? አብና ወልድ አብ ወልድና መንፈስ ቅዱስ ከዘላለም ጀምሮ አብረው የነበሩ በክብር በባህሪ በመለኮታዊ ማንነት እኩል ናቸው። ይህንን በጣም አስምረን ልናውቅ ይገባናል። በክብር በባህሪ በመለኮታዊ ማንነት አብ፣ ወልድ፣ መንፈስ ቅዱስ እኩል ናቸው። ሶስት ስብዕናን አያቸው። ይሄ መጽሐፍ ቅዱስ ሲያስተምረን እንግዲህ ይህንን ነው የሚያሳየን። ሶስት ስብዕናዎች አሉ። ስላሴ የሚለውን ቃል እንኳን ባትጠቀሙ አብ፣ ወልድ፣ መንፈስ ቅዱስ ሶስት ስብዕናዎች አሉ። እነዚህ ሶስት ስብዕናን ሶስት ቢመስልንም መለኮት ግን አይከፈልም። አንድ there is one God። ምናልባት ስክሪኔ ላይ የምታዩት እቺ ስዕልን ተመልከቱ። ምናልባት እቺ ስዕል እጄ ጣቴ ያለችባትን ስዕል ተመልከቱ። ሰዓሉ ላይ ስትመለከቱ ያችን ዲፋይን ለማድረግ ነው እዛ ጋር ያስቀመጥኩላችሁ፣ እያስተማርኩ ሬፈረንስ እንድትሆናችሁ ብዬ ነው። ስለዚህ መለኮት ሶስት ስብዕናን ቢናገርም መለኮት ግን አንድ ነው። መለኮት አይከፈልም። አንድ እግዚአብሔር ነው ያለው። ሶስት እግዚአብሔሮች የሉም።
ሶስት ስብዕናዎች ግን በመለኮት ውስጥ አሉ። መለኮት አንድ መሆኑን በእግዚአብሔር ቃል በብዙ ቦታ እናያለን። አሁን ብዙ ጥቅሶች እዚህ ላይ ሬፈረንስ የጻፍኩላችኋለሁ፣ እሱን እዛ ላይ ፖስት አደረግላችኋለሁ። ስለዚህ በብዙ አንድ ቢሆንም ግን መለኮት አንድ ቢሆንም አስተውሉ፣ በብዙ ቁጥሮች ተጠርቷል። አሁን ምስክሮችን ልሰጣችሁ ነው፣ ወይም ሬፈረንሶች ልሰጣችሁ ነው። ይህንንም እንትን አድርጉት፣ ስክሪንሾት አድርጉት። ምክንያቱም የሚከራከሯችሁ የሚሞግቷችሁ ሰዎች ካሉ እነዚህ ጥቅሶች በጣም ወሳኞች ናቸው። እውነተኛ የሥነ መለኮት ተማሪ ደግሞ ጥቅስ በጣም ይመረምራል፣ ጥቅስ ያነባል። ጥቅስ አትዝልሉ። በደንብ ቤታችሁ አሁን እኔ ነካ ያረኩትን እናንተ ከስር እየቆፈራችሁ አንቡት፣ መርምሩት። እሺ ወደሚቀጥለው ሲሄድላችሁ እንግዲህ ደግሞ ምንድነው ስለ መለኮት እየተነጋገርን ነው። በመለኮት ውስጥ ከአንድ በላይ የሆኑ ምኖች አሉ አልኳችሁ? ስብዕናዎች አሉ። ሶስት ስብዕናዎች አሉ። በመጽሐፍ ቅዱስ መርመረን ያገኘ ናቸው። መጽሐፍ ቅዱስ እንግዲህ በተጻፈበት ቋንቋ አንድ የሚል ቃል አለ። ኦሪጂናል የተጻፈው በዕብራይስጥ ነው። በዕብራይስጥ ስለ እግዚአብሔር ሲናገር የሚናገረው ቃል አለ። ይሄ ያሄድ የሚል ቃል አለ። አንድ ያሄድ፣ በኋላ ስክሪን ላይ ያሳያችኋለሁ። ዶንት ወሪ። በጣም ግን ክሩሻል ፖይንት ስለሆነ ይህንን እንድትይዙልኝ እፈልጋለሁ። በደንብ አቴንሽን እንድሰጡት እፈልጋለሁ እዚህ ላይ እና ይህን ቃልን በተመለከተ ያሄድ የሚል ቃል እግዚአብሔርን በተመለከተ በመጽሐፍ ቅዱስ አልተጠቀሰም። እግዚአብሔር አምላክ አንድ አምላክ ነው የሚለው ያሄድ ሲንግለር ነምበር ዋን የሚል ቁጥር አልተጻፈም። አንድ አምላክ ነው የሚለው ቁጥር በሲንግለሪቲ በመጽሐፍ ቅዱስ ላይ አልተጻፈም። አሁን ትሪኒቴሪያን ወይንም ደግሞ የሥላሴ እምነት እንዴት እንደመጣ ላሳያችሁ ነው። ይህንን ተመልከቱልኝ አብራችሁ። አያችሁ የእግዚአብሔር ቃል ምን ይላል? ሽማ የእስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ስማ እስራኤል አምላክህ እግዚአብሔር አንድ አምላክ ነው። በዕብራይስጥም የተጻፈው ይሄ ነው፣ በአማርኛም የተጻፈው ይሄ ነው። ሁለት ቃላትን ተመልከቱ። ኤሃድ ከላይ የተጻፈው ነው። ይሄ የሚል ቃል ያለበት ነው። ኤሃድ መሃል ላይ ደግሞ ታችኛው ላይ ደግሞ የምትመለከቱት ያሄድ የሚል ቃል ታያላችሁ። አያችሁ ኤሃድ እና ያሄድ። እግዚአብሔር አምላክህ ምንድን ነው? ኤሃድ ነው፣ ያሄድ ነው አይልም። ያሄድ ማለት ከታች ያለው ቁጥር አንድ ቁጥር ነው። አንድ ቁጥር ነው። ያሄድ ወይም ኤሃድ የሚለው ቁጥር ግን ኮምፓውንድ ዩኒቲ ይባላል። ኮምፓውንድ ዩኒቲ ማለት ምን ማለት ነው? ኤሃድ ብዬ ስናገር ለምሳሌ ይህ ህዝብ ብዬ ብናገር አንድ ሰው አይደለም ውስጡ ያለው 100,000 ሰው 100 ሚሊዮን የኢትዮጵያ ህዝብ እያለ ይህ ህዝብ ብዬ ብናገር ስለ ኢትዮጵያ ህዝብ እንደ አንድ ሲንግለር ነው የጠራሁት። አያችሁ? ስለዚህ ኤሃድ ብሎ ሲጠራ በመጽሐፍ ቅዱሳችን ላይ በጣም በሚገርማችሁ ሁኔታ ላይ ከዚህ ትምህርት ከመጀመሪ በፊት ስለ ኤሎሂም የሚል ቃል በኋላ ላይ እመጣላችኋለሁ። ስለ ፕሉራሊቲ ስለ ብዙ ቁጥር ነው የሚናገረው። ስለዚህ ስማ እስራኤል አምላክ እግዚአብሔር አንድ አምላክ ነው የሚለው ኮምፓውንድ ዩኒቲ ነው የሚጠቀመው እንጂ አንድ ነጠላ አድርጎ አይደለም። ያሄድ የሚለውን ቃል አይጠቀምም። ኤሃድ የሚለውን ቃል ነው የሚጠቀመው። እንግዲህ ሙሴ በመንፈስ ቅዱስ ተመርቶ ነው የጻፈው። አይሁዶች በጣም ቢያረሙት ደስ የሚላቸው ቃል ይህንን ኤሃድን ወደ ያሄድ ቢቀይሮት እንዴት ጥሩ ነበረ። ለምን? እነሱ ለሚያምኑበት ሞኖቶይዝም ወይንም ደግሞ አንድ አምላክ ብቻ በመለኮት አንድ በቁጥር አንድ ይሆን ነበር። ግን በግብራቸው በባህሪያቸው በማንነታቸው ሶስት ወይንም አብ ወልድ መንፈስ ቅዱስ እንደሆኑ ሊያሳየን ኤሃድ የሚለው ብዙ ቁጥር ነው። አንድ አምላክ የሚለው ኮምፓውንድ ዩኒቲ ነው የሚያሳየው፣ ብዙ ቁጥር ነው የሚያሳየው። እሺ ሌላ ደግሞ ጨምሬ ላሳያችሁ፣ በጣም ቁልፍ ቃል ስለሆነ ይህንንም ስክሪኑን እንድታነሱልኝ ይፈልጋለሁ፣ እንድትመለከቱ ትፈልጋለሁ። ወደሚቀጥለው ላይ ደግሞ ሄደን ስንመለከት እችን ቃል ነው አሁን ክብ አድርጋችሁ እንድታዩልኝ የፈለግኩት። በኋላም ዲስከስ ማድረጋት እችን ነው። ኤሃድ የምትለው ቃል ኤሃድ የሚለው ነጠላ አንድ ማለት ሳይሆን ኮምፓውንድ ዩኒቲ ነው፣ ብዙ ቁጥር ነው የሚያመለክተው እያልኳችሁ ነው። ከዛ እየቀጠልን ስንሄድ ምንድን ነው የሚለው መጽሐፍ ቅዱስ ስለ እግዚአብሔር አንድ አምላክ ነው ብሎ መጽሐፍ ቅዱስ የሚነግርን ኤሃድ የሚለውን ቃል ነው። አያችሁ እዩት።
ኤሃድ እቺ ቃል መሃል ላይ ይሄኛውን ተመልከቱ። ቅርታ እችን ተመልከቱ። ቀይ ክብ ያረኩባትን ኤሃድ ነው የምታመለክታችሁ። ወደሚቀጥለው ላይ ሄዳችሁ ትመለከቱ። ኤሃድ የሚለውን ነው መጽሐፍ ቅዱስ የሚነግረን። ዘዳግም 6:4 ላይ የሐዋርያት ትምህርት አስተማሪዎች ይህንን ነው ደግሞ የሚናገሩት። አምላክ እግዚአብሔር አንድ አምላክ ነው ይሉናል። በቃ አላችሁ እና አንድ አምላክ ነው ይሉናል። የስ እግዚአብሔር አምላክ አንድ አምላክ ነው፣ ግን የሚናገረው ያሄድ አይደለም፣ ኤሃድ ነው የሚለው። ኤሃድ የሚለው ምን ማለት ነው? ብዙ ቁጥር ነው። ለምሳሌ የሚቀጥለውን ስክሪን ላይ ላሳያችሁና ተመልከቱ። እዚህ ላይ ተመልከቱ። ለምሳሌ አንድ ህዝብ፣ አንድ ከተማ፣ አንድ አገር፣ አንድ ጉባኤ፣ ይህን ስትመለከቱ ኤሃድ የሚል ነው እንጂ የሚጠቀመው ያሄድ የሚለውን ቃል በፍጹም አይጠቀም። ይህንን እንድታስተውሉ ያስፈልጋል። እሺ ወደሚቀጥለው ነገር ደግሞ ስንመለከት፣ ስለ አንድነታቸው ስንመለከት ተመልከቱ። ስለ አንድነት ሲናገር አሁንም ሁለቱም አንድ ስጋ ይሆናሉ። ኤሃድ ዘፍጥረት 2:4 ላይ ስትመለከቱ እግዚአብሔር አንድ ነው። አሁን የተመለከትነው ጥቅስ ስትመለከቱት ዘዳግም 6:4 ላይ ትመለከታላችሁ። አንድ ህዝብ ዘፍጥረት 11:6 ላይ አንድ ህዝብ ናቸው ሲል አሁን የሚጠቀመው ያሄድ የሚለውን ቃል ነው የሚጠቀመው። ኤሃድ የሚለውን ቃል ነው የሚጠቀመው። አንድ ልብ ናቸው እነዚህ ሰዎች፣ አንድ ልብ ነበሩ የሚለው ቃል አንድ ልብ ነው ሲል ምን ማለት ነው? ሁላችሁ በአንድ ልብ ስሩ ሳይሆን ብዙ ልቦች አንድ ላይ ሆነው ነው አንድ ልብ የሚባለው። ይሄም ኤሃድን ነው የሚናገረው። እንደገና ሕዝቅኤል ላይ ትንቢት ይናገራል። ሁለት እንጨቶች ወሰደና በእጁ ላይ አንድ አደረጋቸው። እዚህ ላይ የሚናገረው ሁለቱ እንጨቶች አንድ ሆኑ ይላል። አንድ ሆኑ ሲል ልክ ሁለቱ ስጋ አንድ እንደሚሆን ልክ እንደዛ ሁለቱ ዕቃዎች አንድ ላይ ሲሆኑ የሚጠቀመው አሁንም ኤሃድ የሚለውን ቃል ነው። ዕዝራ 2:6 ላይ ሄዳችሁ ስትመለከቱ ስለ መሰብሰብ ሲናገር እንደ አንድ ህዝብ ሆኖ መሰብሰብ ሲናገር አሁንም የሚጠቀመው ኤሃድ እንጂ ያሄድ አይደለም። በአዲስ ኪዳንም ሄን የሚል ቃል ይጠቀማል። ዛሬ እሱ ላይ ፎከስ አላደረግም። የሚቀጥለውን ላሳያችሁ ፈልጋለሁ። ስለዚህ የምናገረው ቃል ይሄንን ነው። ስለ ሥላሴ በመጽሐፍ ቅዱሳችን በቂ ማስረጃዎች አሉ። ስማ እስራኤል፣ እግዚአብሔር አምላክህ አንድ አምላክ ነው። ሼማ የእስራኤል ኤሎሂም አዶናይ። ይህንን ነው የሚናገረው። ስማ እስራኤል፣ እግዚአብሔር አምላክ አንድ ነው። ዘዳግም ላይ ትመለከታላችሁ። ዘዳግም 6 ላይ፣ ዘጸአት ላይ በሁሉ ቦታ ላይ ደግሞ ተጽፏል። እንደገና በአዲስ ኪዳንም ላይ ሄዳችሁ ትመለከቱ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁን። ስለዚህ የቱን ቃል እንደሚጠቀም ሳናውቅ የእኛን የሚደግፈን መስሎን ጥቅሶችን ባንደረድር በጣም ጥሩ ነው። ብዙዎች በዚህ ስህተት ውስጥ ነው የሚወድቁት ማለት ነው። ኦሪጂናል ቋንቋዎችን ማወቁ አንዱ ጥቅም ይሄ ነው የሚጠቅመን። እግዚአብሔር አለኝ ይላል መዝሙር 2:7 ላይ ሄዳችሁ ስትመለከቱ ሥላሴ በመጽሐፍ ቅዱስ የተጻፈ እንደሆነ ላሳያችሁ ነው። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ ይላል መዝሙር ምዕራፍ 2:7 ላይ። ተመሳሳይ ቃላቶች ታያላችሁ። በዮሐንስ ምዕራፍ 1:18 ታስታውሳላችሁ። ምንድን ነው? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። በዕብራይስጥ ቋንቋ ላይ አዶናይ የሚል ቃል ካያችሁ ያዌ የሚል ቃል ነው። ያዌ የሚለው ቃል አይሁዶች ዝም ብለው አይጠሩትም። በጣም የሚፈራ ቃል ነው። በጣም በስህተት እንኳን አይናገሩም። በጣም ነው የሚጠነቀቁት። ስሙን በከንቱ የሚጠራውን እግዚአብሔር ከበደል አያነጻውም ስለሚል በጣም ዝም ብሎ የአምላክን ስም ዝም ብሎ አይጠራም። ኢቨን አይሁዶች ሲነጋገሩ ያህዌ እንዲህ ብሎ አሁን በኛ በተለይ በኛ አሕዛብ ስለሆንን ነው መሰለኝ ከአሕዛብ ባክግራውንድ ስለመጣን ይቅርታ፣ እግዚአብሔር እንዲህ ያለ በጣም አቅልን ነው የምናወራው። እነሱ ጋር በጣም ይህን ስም ዝም ብሎ አይጠሩም። ከዚህ የተነሳ ያህዌ የሚለውን ቃል እንዳይጠሩ ሐሼም ነው የሚሉት። ሐሼም ማለት ትልቁ ስም፣ የተባረከው ስም።
ይህንን ነው። ለስሙ አክብሮት አላቸው። ስሙን ዝም ብሎ አይጽፉም። ኢቨን ራባዮች ይህንን ያህዌ የሚለውን ቃል እየጻፉ እያለ ያን በጻፉበት ብዕር ሌላ ነገር አይጽፉም። ለስሙ የተለየ ብዕር አላቸው። በጣም ሆሊ ነው። የእግዚአብሔር ስም ቅዱስ ነው። የሚቀጥለው ጊዜ ስለ እግዚአብሔር ስሞች ጊዜ ካገኘው ላነሳላችሁ ፈልጋለሁ ወገኖች። ስለዚህ በብሉይ ኪዳንም ላይ ስትመለከቱ አንተ ልጄ ነህ እኔ ዛሬ ወለድኩ አለው። አብ ወልድን መቼ? ሄዳችሁ ዕብራውያን ምዕራፍ 1 እስከ 13 ላይ ሄዳችሁ ስትመለከቱ በሰማያት የሆነ ውይይትን ትመለከታላችሁ። ወልድ ወደ ምድር መጥቶ ምድርን ሊዋጃት በነበረው አጀንዳ በሰማይ በነበረ የሥላሶች ውይይት ላይ ነው። አብ ምን አለ? አንተ ልጄ ነህ ዛሬ ወለድኩ። ወልድ ደግሞ ራሱን ሰጠ፣ በልጅነት ተሰየመ። ከዛ በልጅነት ተሰይሞ ወደ ምድር ወረደ። ወደ ምድር ከመውረዱ በፊት ግን እግዚአብሔር አብ ምን አለ? መላእክቱን ሁሉ ስገዱለት አላቸው። ወልድ ስግደትን ተቀብሏል። አምላክነቱን ነው የሚያሳየው። የጆቫ ዊትነስ አስተማሪዎች ይህንን መቀበል አይፈልጉትም። ስለዚህ ስገዱለት አላቸው። መላእክት የሚሰግዱለት ነው የናዝሬቱ ኢየሱስ ክርስቶስ ወገኖች። ስለዚህ ይህንን በጣም በትክክል ልንረዳ ያስፈልገናል። ሌላው ስለ ሥላሴ መጽሐፍ ቅዱስ ላይ ሰው የፈጠረው ነው እንደዚህ ለሚሉት ነው። አሁን አንድ ቃል ደግሞ ልንመለከት ያስፈልጋል። በመጀመሪያ እግዚአብሔር ሰማይንና ምድርን ምን አደረጋቸው? ፈጠረ ይላል እና ምድርን ባዶ ነበረች፣ አንዳች አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውኃ ላይ ሰፍፎ ነበረ ይላል እና ይህን ስትመለከቱ ሶስቱንም ትመለከታላችሁ። በመጀመሪያ እግዚአብሔር ፈጠረ፣ ምድርን ባዶ ነበረች አልነበረበትም። በምን ፈጠረ? ከዛ ጨለማ በጥልቁ ላይ ነበረ፣ እግዚአብሔር መንፈስ ቅዱስንም በዛ ታያላችሁ። እግዚአብሔር ይሁን አለ ሲል ደግሞ ቃልን ትመለከታላችሁ። ስለዚህ አብ ወልድ መንፈስ ቅዱስ በፍጥረት ስራ ውስጥ እንደነበሩም ትመለከታላችሁ። ዘፍጥረት 1 እስከ 2፣ ዘጸአት 31 ቁጥር 3 ላይ፣ መሳፍንት 15 ቁጥር 14 ላይ፣ ኢሳይያስ 1 እስከ 2 ላይ እነዚህን ሁሉ በመጀመሪያ እግዚአብሔር ፈጣሪነቱን ሲገልጽ መንፈስ ቅዱስን በዛ ነበረ፣ ወልድም በዛ ነበረ፣ ቃል ተብሎ ተጠርቷል። በዛ እግዚአብሔርም ይሁን አለ፣ ቃል የወጣው። ስለዚህ አብ ወልድ መንፈስ ቅዱስ ከፍጥረት መጀመሪያ ነበሩ፣ አንድ አምላክ። በአዲስ ኪዳን ላይ ሄዳችሁ ስትመለከቱ ስለ መንፈስ ቅዱስ አምላክነት ጴጥሮስ ሐናንያና ሰጲራ በዋሹበት ሰዓት ላይ ቁርጥ ያለ መልስ ይነግራቸዋል። ሐናንያ ሆይ ይለዋል፣ መንፈስ ቅዱስን ታታልልና ከመሬቱ ሽያ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበርም? ከሸጥቀውስ በኋላ በስልጣን አልነበርም? ይህን ነገር ስለምን በልብ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። እግዚአብሔር የተባለው ማንን ነው? መንፈስ ቅዱስን የዋሸኸው እግዚአብሔርን ነው የዋሸኸው። መንፈስ ቅዱስን ስትዋሽ እግዚአብሔርን ነው የዋሸኸው። መለኮትን እንዴት ተዋሻለህ? ለዛ ነው ኢንስታንት የሆነ ቅጣት በዚህ ሰው ላይ የመጣው። ሐናንያና ሰጲራ የሞቱት። ይህን ጥቅስ ማንሳት ከፈለጋችሁ ፎቶግራፊ ነው። ኦኬ፣ የሚቀጥለው ጥቅስ ላይ ልሄድላችሁ። ስለ ሥላሴ ሌላ የተነገረ ተመልከቱ። በብሉይ ኪዳን እግዚአብሔርም አለ ሰውም በመልካችን እንደ ምሳሌያችን እንፍጠር አለ። ዘፍጥረት 1:26 ላይ ትመለከታላችሁ። ይሄ እንፍጠር፣ ይሄ የሚለው አስ የሚል ቃላቶች ትመለከታላችሁ። እንፍጠር ሲል ከማን ነው የተነጋገረው? እግዚአብሔር። ከማን ነው የተነጋገረው? አይሁዶች ምን ይላሉ? ከመላእክት ጋር የተማከረው ይላሉ። እግዚአብሔር ከማንም ተማክሮ አልፈጠረም። እግዚአብሔር ሲፈጥር ተማከረ ካልን በሥላሶች መካከል አብ ወልድ መንፈስ ቅዱስ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሌትአስ የእንግሊዝኛው ቃል በተለይ ሌትአስ ይሄ ቃል የብዙ ቁጥር ነው። ብዙ ቁጥርን ነው የሚያመለክተን። አዲስ ኪዳንንም ላሳያችሁ ፈልጌያለሁ። በአዲስ ኪዳንም ላይ ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም በመንፈስ ቅዱስ ስም አለ እንጂ በአብ በወልድ በመንፈስ ቅዱስ ስሞች አጥብቁ አላለ። እዛ ጋር የምትመለከቱት ስም ሲንግለር ነው።
እዚህ ላይ ደግሞ የሚያሳየን ምንድን ነው? መለኮት በሶስትነት ቢሆኑም ወይም ስላሶች ሶስት ቢሆኑም በአንድ ስም በአብ በወልድ በመንፈስ ቅዱስ አንድነታቸውን ለማሳየት ነው ስም የተባለው። እና የሐዋርያት ቤተ ክርስቲያን ሲያስተምሩ ምን ይላሉ? እንግዲህ ስታጠምቁ በአብ በወልድ በመንፈስ ቅዱስ ስም የሚለው ምን ማለት ነው? ሎርድ ጂሰስ ክራይስት ማለት ነው። አብ የሚለው ሎርድ ነው፣ ጂሰስ የሚለው ወልድ ነው፣ ክራይስት የሚለው ደግሞ መንፈስ ቅዱስ ነው። አይልም መጽሐፍ አይልም፣ አልተጻፈም። ካልተጻፈ አልንናገርም፣ ይቅር። እሺ፣ አሜን፣ እንስማማ። በሱ ጥቅስ ኖሮ ብንነጋገር ጥሩ። የለም። ስለዚህ አብ ወልድ መንፈስ ቅዱስ ማለት ኢየሱስ ማለት ነው ማለት አይደለም። አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ማለት ነው፣ ሌላ ማለት አይደለም። እስካልተጻፈ ድረስ የመሰለንን እዛ ውስጥ መክተት አንችልም። እግዚአብሔር ቃላዊ አይደለም፣ የሰው ቃል አይደለም፣ የእግዚአብሔር ቃል ስለሆነ ልንጠነቀቅ ያስፈልገናል። እሺ፣ ከዛ ጋር በሚመለከት ቀጥዬ ላሳያችሁ የምፈልገው ነገሮች አሉ። ይሄን ቃል ተመልከቱልኝ። ቅድም ልክ እንዳልኳችሁ ይሄኛውንም እንድታዩ እፈልጋለሁ። ኤሎሂም የሚል ቃል ሰምታችኋል። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ቃሉን ተመልከቱት። ኤል የሚል ቃል አለ፣ ኤሎሃ የሚል ቃል አለ፣ ኤሎሂም የሚል ቃል አለ። ሶስት ቃላት። ኤል ሲንግለር ነው፣ ኤሎሃ ሁለት ነው፣ ኤሎሂም ሶስት ነው። ስለዚህ ኢን ደ ቢጊኒንግ ጋድ ክሪኤትድ የሚለው ቃል ይሄ በመጀመሪያ እግዚአብሔር ኤሎሂም ሰማይና ምድርን ፈጠረ። በአማርኛ ሲተረጎም በእንግሊዝኛ ሲተረጎም ብዙ ቁጥር አልተጠቀሙም። ኢን ደ ቢጊኒንግ ጋድ ክሪኤትድ፣ በቃ አንድ መለኮት ነው የፈጠረው። አብ ወልድ መንፈስ ቅዱስ ፈጠሯቸው ለማለት ነው። ግን ደ ሴም ታይም ኤሎሂም የሚለው ፈጠሩ ማለት ነበረባቸው ማለት ነው። ሶስት ቁጥር ያን ቢሉ ደግሞ ምን ሆነ ማለት ነው? ፖሊቴስቲክ ሆነ፣ ብዙ አማልክታዊ መሰለ መጽሐፍ ቅዱስ ማለት ነው። ስለዚህ የተቀመጠልን ምንድን ነው ማለት ነው? ኤሎሂም ሰማይንና ምድርን ፈጠረ። ትክክለኛው ትርጉም ከሄዳችሁ ለአባባል ነው፣ ይቅርታ አድርጉልኝ። ስላሶች ሰማይንና ምድርን ፈጠሩ ማለት ነው። ኤል ነጠላ ቁጥር ነው፣ ኤሎሂም ብዙ ቁጥር ነው። መጽሐፍ ቅዱስ ደግሞ የሚለው ኤል ፈጠረ አይደለም የሚለው፣ ኤሎሂም ፈጠረ ነው የሚለው። ብዙ ቁጥር ነው ፈጠረ የሚለው። ኦኬ። ስለዚህ በፍጥረት ስራ ውስጥ አብ ወልድ መንፈስ ቅዱስ አብረው ነበሩ። በግልጥ መጽሐፍ ቅዱሳችን ከዘፍጥረት አሳየዋችሁ፣ ከአዲስ ኪዳን አሳየዋችሁ። ማልቲቲዩድ ኦፍ ኤቪደንስ፣ በጣም ብዙ ኤቪደንስን ላሳያችሁ ይችላለሁ። ጋድ ሄድ ወይንም ደግሞ ዲየቲ ወይም መለኮት አምላክ አብ ወልድ መንፈስ ቅዱስ እንደሆነ። ስለዚህ እነዚህን ሶስትዮሽ እንነጋገራለን። ስለ ባህሪያቸው ደግሞ ተመልከቱ። አብ ተመልከቱ፣ አምላክነት አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ጥቅሶቹን ተመልከቱ። ስለ አለመፈጠራቸው ፈጣሪነታቸው ሲያሳይ ደግሞ አብ አይፈጠርም፣ ወልድ አይፈጠርም፣ መንፈስ ቅዱስ አይፈጠርም። ዘላለማዊነትን በተመለከተ አብ ዘላለማዊ ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስ ዘላለማዊ ነው። ሁሉን አዋቂነት በተመለከተ ተመልከቱ። ጥቅሶቹ በሙሉ አብ ሁሉን ያውቃል፣ ወልድ ሁሉን ያውቃል፣ መንፈስ ቅዱስ ሁሉን ያውቃል። አብ በሁሉ ቦታ ይኖራል፣ ወልድ በሁሉ ቦታ ይኖራል፣ መንፈስ ቅዱስ በሁሉ ቦታ ይኖራል። አብ ሁሉን ይችላል፣ ወልድ ሁሉን ይችላል፣ መንፈስ ቅዱስ ሁሉን ይችላል። አብ መልካም ነው፣ ወልድ መልካም ነው፣ መንፈስ ቅዱስ መልካም ነው። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው። ሃሌሉያ ሃሌሉያ ሃሌሉያ። ይሄን ነው ቴዎሎጂ ስትማሩ ወደ አምልኮ ነው መምጣት ያለባቸው። የእግዚአብሔርን ግሬትነስ ያሳያቸዋል። ሃው ግሬት ኢዝ ሂ! ይህስ በጣም ግሩም እጹብ ድንቅ አምላክ ነው። በአእምሮዬ ካልኩሌት አድርጌ አምላኬን ተረዳሁት ማለት አናሳ ያደርገዋል። ግን ከአእምሯችን ቢዮንድ አወር ኢማጂኔሽን ነው። ትልቅ አምላክ ነው የምናመልከው። ክብር ለእግዚአብሔር ይሁን። ስለዚህ ኤሎሂም የሚያሳየን ሶስትዮሽን ከአንድ በላይ መሆንን አትሊስት ይህንን ያመለክተናል። እሺ፣ ምናልባት ይህንን ካሳየዋችሁ እርግጠኛ ነኝ ይህን አሳይቻችኋለሁ ብዬ አምናለሁኝ። ኦራይት፣ ስክሪንሾት ካረጋችሁ ወደሚቀጥለው ላይ ሄዳለሁኝ። ወደሚቀጥለው ላይ ደግሞ ስንመለከት እየመረጥኩላችሁ ነው ምን እንደማሳያችሁ። ይህን ተመልከቱ።
ራሱ መጽሐፍ ቅዱስን ጥቅሱን ተመልከቱ። ነገር ግን ለይሁዳ ቤት ራራለሁ፣ በቀስት ወይም በሰይፍ በጦርነት ወይም በፈረሶችና በፈረሰኞች ሳይሆን በአምላካቸው በእግዚአብሔር አድናቸዋለሁ። የሚናገረው እግዚአብሔር ነው። እንደገና የሚናገረውም ስለማን ነው? ስለ እግዚአብሔር ነው። ስለዚህ እግዚአብሔር ልክ ስለሌላ እንደሚናገር ምን ያደርጋል ማለት ነው? ይህንን መልሶ ሲናገር ታዩታላችሁ። ነገር ግን ለይሁዳ ቤት ራራለሁ፣ በቀስት አይደለም ወይም በሰይፍ ወይም በጦርነት ወይም በፈረሶች ሳይሆን በአምላካቸው በእግዚአብሔር አድናቸዋለሁ። ይሄ የሚናገረው ነቢዩ አይደለም፣ ራሱ እግዚአብሔር ነው። እግዚአብሔር በእግዚአብሔር አድናቸዋለሁ። የሥላሴ ሐሳብ በብሉይ ኪዳን ላይም ነበረ። ይሄ የምታገኙት በሆሴዕ ምዕራፍ 1 ቁጥር 7 ላይ ነው። ዘፍጥረት ላይ ታገኙታላችሁ። ወደ አብርሃም ጋር ሲመጡ ታስታውሳላችሁ። 3 ሰዎች ወደ አብርሃም መጡ። 3 መላእክቶች ናቸው እንዳትሉኝ። እግዚአብሔር ከጥንት ጀምሮ ኤሎሂም ቀደም ብሎ ይመጣ ነበር። ማንነቱን ሊገልጥ ለሰዎች ውስን ለሆነው ለሰው አእምሮ ሊያስተዋውቅ ሞክሯል። የሚቀጥለው ጥቅስ ላይ ደግሞ ሊሄድላቸው። የሚቀጥለው ጥቅስ ምንድን ነው የሚለው? ወደ እኔ ቅረቡ፣ ይህን ስሙ፣ ከመጀመሪያ ጀምሮ በስውር አልተናገርኩም፣ ሲፈጸምም እኔ ከዚያው ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ሃሌሉያ! ተመልከቱ። ይሄ የሚናገረው ማን ነው? ወደ እኔ ቅረቡ፣ ይህን ስሙ፣ ከመጀመሪያ በስውር አልተናገርኩም፣ ሲፈጸም እኔ በዛ ነበርኩ። ቃል ነው። ቃል እየተናገረ ነው ያለው። ቃል ነው። ስለ ወልድ ነው። አሁን ጌታ እግዚአብሔርና መንፈሱ ልከውኛል። አብና መንፈስ ቅዱስ ልከውኛል። ስለዚህ ወልድ ከአብ በአካል የተለየ እንደሆነ፣ በስብዕናው የተለየ እንደሆነ ሊያሳየን እነዚህ ጥቅሶች ትመለከታላችሁ። ምናልባት ይህንን ፈዘዝ አድርጌ ሳደርገው ፎቶ ለማንሳት እንዳትቸገሩ ይህንን ስክሪንሾት ማድረግ ትችላላችሁ። አሁኑ እሺ፣ የሚቀጥለውን ላሳያችሁ። ሌላው ደግሞ መንፈስ ቅዱስ ከአብ የተለየ መሆኑን ሲያሳየን ተመልከቱ። የእግዚአብሔርን መንፈስ የተረዳ አማካሪውስ ሆኖ ያስተማረው ማን ነው ይላል። ስለ አምልኮ፣ ስለ መንፈስ ቅዱስ አምላክ ስለሆኑ እነዚህን ጥቅሶች በሙሉ እናንተ እንድትመለከቱ አደራላችኋለሁ። ምክንያቱም በሚቀጥለው ጊዜ ላይ ክሪስቶሎጂ የሚል ትምህርት አስተምራችኋለሁ። ክሪስቶሎጂ ማለት ስነ ክርስቶስ ነው። ኑማቶሎጂ የሚባል ትምህርት አለ። ኑማቶሎጂ ማለት ስነ መንፈስ ቅዱስ ነው። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እየተማርን ነው። ከዚህ የበለጠ ትምህርት የለም። ይሄ እግዚአብሔር ቃል ነው። እግዚአብሔር የክርስቶስ ወንጌል በዚህ መሰረት ላይ ነው የተመሰረተው። የምናምነውን እንድናውቅ እግዚአብሔር እኔንም እናንተንም ይርዳል። ወገኖች ሆይ እየቀጠልኩኝ ሲሄድ እንግዲህ ምንድን ነው መጽሐፍ ቅዱስ ተመልከቱ። እንደ አጋጣሚ ሳይሆን ኢሳይያስ በጸሎቱ ላይ እንደዚህ ብሎ አንድ ጊዜ እግዚአብሔርን አየ ዙፋኑን። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያሉ ሱራፌሎች ሲጮሁ ሰማ። ስለዚህ 3 ጊዜ በተደጋጋሚ ራእይ ላይ ታገኙታላችሁ። ቅዱስ 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 የሚለው ይሄ ካዶሽ 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 የሚለው ቃል ለስላሶች ነው። 3 ስላሴዎችን ይሄንን ለማሳየት ነው። እንደገና ደግሞ ቡራኪዎችን ይባርክህ አዶናይ ወይሽክብርካ እንደዚህ 3 ቡራኪዎችን በመጽሐፍ ቅዱስ ላይ ተጽፏል። ይሄ ቡራኪዎች ሶስትነታቸው የሚያሳየው የስላሴን ወይንም ደግሞ የስላሴን በረከትን ለማሳየት ነው። የሚቀጥለውን ጥቅስ ደግሞ ባሳያችሁ ኢየሱስም እንደተጠመቀ ከውሃ ወጣ፣ ወዲያውኑ ምን ተፈጠረ? ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አይደለም፣ እንደ ርግብ ሲወርድበት ተመለከተ። በማን ላይ? በኢየሱስ ክርስቶስ ላይ እንደ ርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ድምፅ ከሰማይ ተሰማ። አያችሁ፣ አብ ከሰማይ ምን አለ? ተናገረ። ምን ብሎ? የምወደው ልጄ እሱ ነው አለ። ወልድ በዮርዳኖስ ወንዝ ውስጥ ቆሟል፣ እየተጠመቀ ነው። መንፈስ ቅዱስ ከሰማይ በርግብ አምሳል ሆኖ በኢየሱስ ክርስቶስ ላይ መጣበት። አብ፣ ወልድ፣ መንፈስ ቅዱስ ወይም ስላሶች በአንድ ጊዜ ሲተባበሩ ትመለከታላችሁ በዛ ቦታ ላይ። እንግዲህ ስንቱን ጥቅስ ልንገራችሁ? ስለ ስላሶች ስንቱን ጥቅስ ልንገራችሁ? መጽሐፍ ቅዱስ ፉል ኦፍ ኢት ነው። እኔ አብን አምናለሁ አለ ጌታ ኢየሱስ ክርስቶስ በዮሐንስ 14 ላይ ቁጥር 16 ላይ እኔ አብን አምናለሁኝ፣ ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል፣ እሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። አብ የልጁን ጸሎት ይሰማል። እኔ አብን አምናለሁ ወይም እለምናለሁ። ስለዚህ ምን ያደርጋቸዋል? ወልድ ወደ አብ ይጸልያል፣ መንፈስ ቅዱስ አጽናኝ ሆኖ ወደ ሰዎች ይመጣል።
ስለዚህ አብ፣ ወልድ፣ መንፈስ ቅዱስ በጻድቃን ወይም በቅዱሳን የደህንነት ስራ ላይ ወይም ደግሞ ኑሮ ላይ ሲገለጡ ትመለከታላችሁ። እግዚአብሔር ስም የተባረከ ይሁን። ሌላው ደግሞ ይህን ጥቅስ ሁላችሁም ታውቁታላችሁ። ስለዚህ ሂዱና ሕዝቦቹን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው። ስለዚህ ደቀ መዛሙርት በማስም አጥምቁ ተባሉ። በአብ ኢየሱስ ክርስቶስ ለምን እንዲህ አለ? ለምን በአብ በወልድ መንፈስ ቅዱስ ስም አለ? ለምን በኢየሱስ በእኔ ስም ብቻ አጥምቋቸው አላለም? ለምን በአብ በወልድ መንፈስ ቅዱስ ስም አጥምቋቸው አለ? ስለዚህ ስላሴ ማለት የትምህርታቸው ፋውንዴሽን የእውነት ፋውንዴሽን የተደላደለ ፋውንዴሽን እንደሆነ እንዲያውቁ በዚህ ስም ነው ሊጠመቁ የሚገባ። ይህንን ሐዋርያት በኢየሱስ ስም አጥምቀዋል የሚሉት አለ። ለእሱም የቻለ የጥምቀት ትምህርት አለኝ፣ አስተምራለሁ በሱ ላይ። ስለዚህ አንዱን ትምህርት በአንዱ ላይ እያነሳው እንትን አልፈጥርባችሁም፣ ግን ጠብቁኝ። ተከታታይ የምትሄዱ ሰዎች ብዙ ትጠቀማላችሁ። ጌታን እናመሰግናለን። አንደኛ ቆሮንቶስ 12 ላይ ደግሞ ምን ብሎ ይናገራል? ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራር ልዩ ልዩ ሲሆን ሁሉን በሁሉ የሚሰራው ግን አንዱ እግዚአብሔር ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። ይህንን መጽሐፍ ቅዱስ ያሳይ። ኤፌሶን 13 ላይ ተመልከቱ። ይቅርታ ኤፌሶን 1:3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ይሴ ወረድ ብላችሁ እስከ 14 ያለውን ቁጥር ካነበባችሁ፣ እኔ የጻፍኩላችሁ አጭር ነው፣ እስከ 14 ድረስ ሄዳችሁ ብትመለከቱ አብ መረጠን፣ ወልድ አዳንን፣ መንፈስ ቅዱስ ደግሞ አተመን። ደህንነታችን የታተምነው በመንፈስ ቅዱስ ነው። ስለዚህ በጣም ስለ ስላሴዎች ሁልቁ መሳፍርት በጣም ብዙ ጥቅሶች ሊሰጣችሁ ይችላል። አንደኛ ጴጥሮስ ምዕራፍ 1:2 ላይ እግዚአብሔር አብ አስቀድሞ ካወቃቸው ኢየሱስ ክርስቶስን ለመታዘዝ በደሙ ለተረጩትና በመንፈስ ቅዱስ አማካይነት ለተቀደሱት ይላል ጴጥሮስ ይናገር። አብ አስቀድሞ አወቀን፣ ወልድ በደሙ ረጭቶ አነጻን፣ መንፈስ ቅዱስ ደግሞ ቀደሰን። አንደኛ ጴጥሮስ ምዕራፍ 3:18 ላይ ሄዳችሁ ደግሞ ስትመለከቱ እንዲሁም ክርስቶስ ለአንድና ለመጨረሻ ጊዜ ስለ ኃጢአት ሞቷልና ወደ እግዚአብሔር ያቀርባችሁ ዘንድ ጽድቅ የሆነው እርሱ ስለ አመፀኞች ሞተ። እሱ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ምን እያለ ነው? አብ ወደ እሱ አቀረበን፣ ወልድ ስለኛ ሞተ፣ መንፈስ ቅዱስ ሕያው አደረገው። ትንሣኤውን የሰጠው መንፈስ ቅዱስ። በትንሣኤው መንፈስ ስንል ኢየሱስን ከሙታን ያስነሳው መንፈስ ቅዱስ ነው። እግዚአብሔር ባይሆን እግዚአብሔርን ከሙታን ማስነሳት የሚችል የለም። ከሙታን አስነሳው መንፈስ ቅዱስ። ወልድ ስለኛ ሞተ፣ አብ ወደ እሱ አቀረበን በወልድ ሥራ። ስለዚህ በደህንነታችን ሥራ ውስጥ ስላሶች ያላቸውን ቦታ እንመለከታለን። በራእይ ምዕራፍ 1:4 ላይ ምን ብሎ ይናገራል? ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታን በኩርና የምድር ነገሥታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ነፃ ላወጣን አምላክና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ምን እያለ ነው? ዮሐንስ 1:4 ላይ አብ ካህናት አደረገን፣ ወልድ በደሙ ስላነጻን፣ መንፈስ ቅዱስ ደግሞ ስላተመብን። ይሲ የስላሶች እጅና ጓንቶን አብሮ መስራት አብሮ እንትናቸው ሃርመኒያቸው፣ ይቅርታ በአማርኛ ስለጠፋ ሃርመኒያቸው በመጽሐፍ ቅዱስ ውስጥ ከጫፍ እስከ ጫፍ ሳይጣረስ ትመለከቱታላችሁ። የአብ ስራ፣ የወልድ ስራ፣ የመንፈስ ቅዱስ ስራ፣ የአብ ባህሪ፣ የወልድ ባህሪ፣ የመንፈስ ቅዱስ ባህሪ በመጽሐፍ ቅዱስ ውስጥ ስሙስ የሆነ ትመለከቱታላችሁ። በሁለተኛ ቆሮንቶስ 13:14 ላይ ሐዋርያዊ ቡራኬ ሲያደርግ ጳውሎስ ምንድን ነው ያለው? ቅድም ጠቅሼላችኋለሁ። የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ዋው! ምን ማለት ነው? የአብ ፍቅር ግልጽ ነው። የወልድ ጸጋ በመስቀሉ የተሰራ ከመስቀሉ ስራ የወጣ የመስቀሉ የስራ ውጤት የሰው የስራ ውጤት ሳይሆን የሕግ የስራ ውጤት ሳይሆን ኢየሱስ በመስቀል ላይ የሰራው ስራ የእሱ ስራ ውጤት። እንደገና የመንፈስ ቅዱስ ኅብረት the fellowship of the spirit የመንፈስ ቅዱስ ኅብረት ከእናንተ ጋር እናንተና መንፈስ ቅዱስ ያላችሁ ኅብረት በዚህ ቡራኬ የአብ ፍቅር ከእናንተ ጋር ይሁን፣ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ የመንፈስ ቅዱስ ኅብረት ደግሞ ከእናንተ ጋር ይሁን። ይሄ ሐዋርያዊ ቡራኬ ነው። ስላሴዎችን ጠቅልሎ የያዘ ነው። ተመልከቱ። መጽሐፍ ቅዱሳችን ቦልድሊ ስለ ስላሴ ይናገራል። እኛም ቦልድሊ እናስተምራለን።
ይሄ ስለማናቀው ስለማይገባን ውስን በሆነ ስለሆንን እፍረት ሊሰማን አይገባም። አንዳንድ አስተማሪዎች ጭራሽ ኢየሱስ ክርስቶስ አምላክ አይደለም ወደሚል ደርሰዋል። ኢየሱስ ክርስቶስን አውርደውት እንደ ኖርማል የቤተ ክርስቲያን ሰባኪ አድርገውታል። ላይክ ኤ ጉድ ፐርሰን ላይክ ኤ ጉድ ፍሬንድ እንደዛ ያደረጉታል። ኖ ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። አሜን አሜን። አምላክነቱ በጣም ተሰምሮ ሊታወቅ ይገባል። ወገኖች ሆይ ተመልከቱ በመጽሐፍ ቅዱስ ውስጥ ይሄ እርግጠኛ ነኝ ስክሪኔ ላይ ወጥቶላችኋል ብዬ አስባለሁ። በጣም በትንሹ ደቃቃ ከሆነባችሁ አዝናለሁ፣ ወይ ፖስት አደርግላችኋለሁ ጌታ ቢረዳን። ተመልከቱት። ኤሎሂም አብ ኤሎሂም፣ ወልድ ኤሎሂም፣ መንፈስ ቅዱስ ኤሎሂም ነው። በትምህርታችን መሰረት አብ አምላክ ነው፣ ወልድ ልኮኛል አለ፣ መንፈስ ቅዱስ የእርሱ መንፈስ ተብሎ ተጠርቷል። ጌታ ኢሳይያስ 61 ስታነቡ ጌታ እግዚአብሔር ቀብቶኛል መንፈሱ ልኮኛል የሚለው ቃል ስትመለከቱ ሥላሴን ታያላችሁ። መዝሙር 110 ስትመለከቱ ሦስቱንም ትመለከታላችሁ። ማቴዎስ 3 ላይ ስትመለከቱ አብ ከሰማይ ድምፅ አሰማ፣ ወልድ በዮርዳኖስ ተጠመቀ፣ መንፈስ ቅዱስ በርግብ አምሳል ወረደ። ዮሐንስ 14 ላይ ስትሄዱ አብ የልጁን ጸሎት ሰማ፣ ወልድ ወደ አብ ጸለየ፣ እንደገና መንፈስ ቅዱስ አጽናኝ ሆኖ መጣ። በክርስቶስ ልደት ጊዜ ደግሞ ስትመለከቱ አብ አንድ ልጁን ሰጠን፣ ወልድ ተወለደ፣ መንፈስ ቅዱስ በማርያም ላይ ጸለለባት። እንደገና የሰውን ዘር ለማዳን በሆነ ነገር ላይ አብ በጸጋው አዳንን፣ ኢየሱስ በደሙ ገዛን፣ በመንፈስ ቅዱስ ዳግመኛ ተወለድን። ስለዚህ ስለ ሥላሴዎች ይሄን ነው ብለን ልንጨርሰው ማንችለው ብዙ መንፈሳዊ ምስጢራት በመጽሐፍ ቅዱስ ውስጥ ተጽፈውልናል። ይሄም ከዚያ የሚቀጥለው ነው። እናንተ ተመልከቱት። እግዚአብሔር ስም የተባረከ ይሁን። ይህንን ካያችሁልኝ እንግዲህ አስተምህሮታችን ይህንን ይመስላል። የሥላሴ ትምህርት በመጽሐፍ ቅዱስ ውስጥ አለ። ፉል ኤቪደንስ፣ እነዚህ ሁሉ ጥቅሶች ተሰብስበው የሚናገሩት እግዚአብሔር አንድ አምላክ ነው፣ አንድ አምላክ ነው። ስለዚህ እዚህ ላይ የምትመለከቷት እዚህ ጋር አብ ወደ ኋላ ተመልክቼ ምናልባት ስክሪን ላይ አምጥቼ ላሳያችሁ ሞክራለሁ። ይህን ስዕል ምናልባት ይጠቅማችኋል በትልቁ ስታዩት። ይሄ ከጎን የምትመለከቱት አትናሲዮስ ነው። የዚህ ትምህርት ደጋፊ ነው ያልኳችሁ፣ በቤተ ክርስቲያን አድቮኬት የነበረ። ስዕሉን ተመልከቱት። አብ፣ ወልድ፣ መንፈስ ቅዱስ። አብ ነው መለኮት፣ ወልድ ነው መለኮት፣ መንፈስ ቅዱስ ነው መለኮት። ወልድ አይደለም አብ፣ አብ አይደለም መንፈስ ቅዱስ፣ መንፈስ ቅዱስ አይደለም ወልድ። አያችሁ፣ ለይተን ልናውቀው ይገባናል። አብና ወልድ ሴፐሬትድ፣ ሶስት አካላት ትመለከታላችሁ። ሶስት አካላት ትመለከታላችሁ በሥላሴ ውስጥ። በመለኮት ግን ስዕሉ ላይ እንደምትመለከቱት መለኮት የሚለው አንድ ነው። አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው። ሶስት አምላክ አናመልክም። ስናመልክ አንድ አምላክ እናመልካለን፣ አብ፣ ወልድ፣ መንፈስ ቅዱስ። ነገር ግን አብ ወልድ ነው አንልም፣ ወልድ አብ ነው አንልም። እኔና አብ አለ፣ እኔና አብ አንድ ነን ሲል ምን ማለቱ ነው? ጌታ ኢየሱስ ክርስቶስ ይህንን ነው የሚያቀርቡላችሁ የሐዋርያት አስተማሪዎች። ኢየሱስ አብ ነው ብሎ ያስተምራሉ። ዳንኤል መጽሐፍ ላይ ሄዳችሁ ስትመለከቱ በዘመናት ወደ ሸመገለው የሰው ልጅ የሚመስለውን አመጡት ይላል። ያንን ሲተረጉሙት ለክብሩ ነው የጸልየው። ኢየሱስ አባቶ አባቶ እያለ ሲጸልይ ለማጸለይ ስትሏቸው ለክብሩ ነው የጸልየው ይሏቸዋል። እና አብ እንደ ክርስቶስ መለኮታዊ ስብዕና ነው። ወልድ መለኮታዊ ስብዕና ነው። ሥጋ ለብሶ መጣ፣ ፍጹም ሰው ፍጹም አምላክ ሆነው። መንፈስ ቅዱስ ደግሞ መለኮታዊ ስብዕና ነው። የአብን ፈቃድ ኢየሱስ ክርስቶስ ከሄደ በኋላ በምድር ላይ ከቤተ ክርስቲያን ጋር እየሰራ ያለ እግዚአብሔር መንፈስ ቅዱስ ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አፕሮፕሬት የሆነ አምልኮታችንም ስናመጣ አምልኮታ ይሄ ነው። አብ እናመሰግናለን፣ ወልድ እናመሰግናለን፣ መንፈስ ቅዱስ እናመሰግናለን። አንድ አምላክ ነው የምናመልከው። ሶስት አማልክቶች አናመልክም። ሶስት አማልክቶች የአዲስ ኪዳኑ የብሉይ ኪዳኑ የምን እያልን አናመልከው። ሞዳሊስቶች አይደለንም። እየተሻሻለ አብ እየተሻሻለ አይመጣም። በብሉይ ኪዳን አብ ነው፣ አሁን በአዲስ ኪዳን ኢየሱስ ነው፣ ወደፊት መንፈስ ቅዱስ ነው የሚለውን አስተምሮ ሳቤላውያን አስተምሮን አንቀበልም። መጽሐፍ ቅዱሳዊም አይደለም። መንፈስ ቅዱስ አምላክ አይደለም የሚሉትን የመቄዶናውያንን ትምህርት አንቀበልም። እኛ በሥላሴዎች እናምናለን። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ፣ አንድ አባት አሉ።
የኦርቶዶክስ አባት ናቸው። እግዚአብሔር ይባርካቸው። መሰረት ጽጌ ይባላሉ። ግሩም የሆነ መጽሐፍ አላቸው በስላሴ ላይ ካገኛችሁት ሄዳችሁ አዲስ አበባ ያላችሁ ሰዎች ከቡክ ስቶር ልታገኙ ትችላላችሁ። እኔ ከድሮ ቤተክርስቲያን ወገኖች ስጦታ ሰጥተውኝ ነው። በጣም የሚገርም መጽሐፍ አላቸው። ይህን የሚያህል ቮሊዩም ነው። ስለ ስላሴ በጣም ብዙ ተመራምረው ጽፈዋል። ወደ ጌታ የሄዱ አባት ናቸው። በጌታ የነበሩ የኦርቶዶክስ ካህን ናቸው እና በጣም ጥሩ መጽሐፍ ጽፈዋል። ሌሎች መጽሐፍቶች አሉ። ግን አንድ ነገር እነግራችኋለሁ። የስላሴ ትምህርት ኢዝ ቢብሊካል። በቂ ኤቪደንሶች አሉ። ጆቫ ዊትነሶች ሲመጡ በር ሲያንኳኩ የምትሸሹበት ጉዳይ አይታየኝም። ምክንያቱም በመጽሐፍ ቅዱሳችን በግልጽ ተጽፏል። እሱ የተባረከ አምላክ ነው ብሎ በሮሜ መጽሐፍ ላይ ተጽፎልናል። የምናምነውን እናውቅ። ስላሴ ኢዝ ቢብሊካል እና ይህንን የተደላደለ እውነት በማወቅ እግዚአብሔር እኔንም እናንተንም ይባርከን። ጌታ ቢፈቅድ በሚቀጥለው ሳምንት ስንገናኝ እንደገና ከዚሁ ካቆምንበት ምናልባት የእግዚአብሔር ስሞት ወይንም ክሪስቶሎጂን እንጀምራለን። ማስታወቂያውን ተከታተሉ። የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ተባረኩ። ኤግዛክትሊ 11 ሰዓት ተኩል ሆኗል። ሻሎም ሻሎም። ጌታ ኢየሱስ ይባርካችሁ። እግዚአብሔር ጸጋ፣ እግዚአብሔር አብ ጸጋ፣ እግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ያለምልም። በእጆቻችሁ ሥራ ብሩካን ሁኑ። ከክፉ ሁሉ ይጠብቃችሁ። መውጣታችሁ ብሩክ ይሁን፣ መግባታችሁ ብሩክ ይሁን። እግዚአብሔር እነሆ ዙሪያችሁን የእሳት ቅጥር ይሁንላችሁ፣ ያለምልማችሁ። እናንተንና የእናንተ የሆኑትን ሁሉ ከክፉ ይጠብቅ። ተባረኩ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን አሜን። ሻሎም አሜን። አንድ ቀን ጎድሎበታል